ክብሪት ብቻ መጫር ነው ያለብን አስፈላጊ ከሆነ የኤርትራን ህዝብ ነፃ ለማውጣት ማለት ነው። እኛ የራሳችንን የሚገባንን ለማግኘት ዘን አሊያንሳችን ለምሳሌ እስራኤልን በደንብ አድርገህ ከያዝክ ብዙ ነገር ማግኘት ትችላለህ። የግብፅን መረጃ ማግኘት ትችላለህ እስራኤልን ከያዝክ ማለት ነው። ከሁሲዎች ጋር ከሰራ ገብቶሃል አይደል? ቱዚስ ኤክስቴንት የኢትዮጵያ መንግስት ይሄዳል ነው። ቱዚስ ኤክስቴንት መሄድ ይጠበቅብናል ወይ? እየተሰራ ያለው አክቹዋሊ አሁን እየተሰራ ያለው በቂ ነው። ጦርነት አያስፈልግም። ግን አስፈላጊ ከሆነ መብታችንን ለማስከበር ኔቨር አሊያንስ ሊፈጥሩ ይችላሉ ያልከው እንዴት አድርጎ አሁን እንዴት ነው የሚቻለው ነው። አሁን ለራሱ አማራ ክልል ውስጥ የጎጀሙ ለራሱ ያልተግባባ ቡድን የጋራ ጠላት አለን ብሎ እንኳን እኮ አይግባባው። የጋራ ጠላታችን ነው ብሎ አንድ እንኳን ሆኖ እሱ ቢመጣ እኔ እንደ የኢትዮጵያ መንግስት ደስተኛ ነው። ለዚህ ለመዋጋትም ለመደራደርም አንድ ይሁን። ገብቷል አይደል? አራቱም ኢዝ ያለው አንድ ሆኖ ተደራጅቶ ለውጊያ ምምጣ ለድርድር ምምጣ መንግስት ዝግጁ ነው ለሁለቱም ማለት ነው። እርስ በርስ ሳይግባቡ ህዝብን ግን እየፈጁ ነው ያሉ እያየ ነው። አንተ ጎንደር ላይ እስኪ ጎንደር ሆስፒታል ኢመርጀንሲ ሩም ፊት ለፊት ቁሞ ከዛሬ ጀምሮ ስራ ቁመናል ብሎ የሚያውጁት እነማን ይመስሏል? ፕራክቲካሊ ማለት ነው። እንግዲህ አንተ እንዳልከው ከሆነ ቦታ ወይንም ከጽዳቶች ጋውን አበድ እንትሎ አድርጎ አምጥቶ የባለሙያዎቹን የሕክምና ባለሙያዎቹን ጥያቄ እንዲጨነገፍ እያደረጉ ነው ያሉ እነሱ እና ሙሉ በሙሉ ማሳያዎች አሉ እና በቲፒኤልኤፍ በኩል የሚያሳፍር ነው። አይታል ጌች የተናገረው 5% አይሆንም፣ 5%ም አይሆንም። ምክንያቱም ገና ብዙ ነገር ሊያወጣ ይችላል። ገብቷል አይደል? በኢምንት በ10 ደቂቃ ባልሞላች ኢንተርቪው ውስጥ ዝርክርክ አድርጎ ያስቀመጠው ከዚህ በፊት እኛ ስንናገር የነበረው አይደለም እንዴ? ስናወራ አልነበርም? እዚህ ቤት ስናወራ አልነበረም? ቴዲ ወርቅ እንደሚዘረፍ የኢትዮጵያ መንግስት ያን ወርቅ ለመመለስ የተጠቀመው ሜካኒዝም አንዴ ቃል የተጠቀመው ዘዴ ራሱ ምንድነው? ያን ለመመለስ የተደረገው ነገር ሁሉ እዚህ ቤት ስናወራ ነበር። ጌታቸው መጥቶ የተናገረው ማለት ነው። ፎር ዲስ ማተር የሚያስፈልገው ምንድነው? መፍትሄው ምንድነው ወደምለው የምንሄድ ከሆነ እኛ አንድ ይሆናሉ ከአልቡራን ጋር ከፋኖ ጋር ኤሪትራ ቲፒኤልኤፍ አንድ ይሆናሉ ብለህ ማሰብ ኔቨር ኤቨር በቃ እሱ እንዳይደረግ እመነኝ፣ አይሆንም። ያ አንድ ሆኖ ኢትዮጵያን መዋጋት ኔቨር ለታሉን አንድ መሆን እያንዳንዳቸውም እርስ በርስም አይግባቡም የሚል ነውና እኛ ለመደራደርም ለመዋጋትም ዝግጁ ነን። አንድ ሆኑ፣ እነሱ አንዱ ነው ይዋጉ፣ አንዱ ነው የሚደራደሩ አስፈላጊ ከሆነ። አመሰግናለሁ። ቀጣይ እንግዲህ የሀገሬ ህዝብ መርፌ ቀዳዳ ዞን ማሾለክ ካልሆነ በስተቀር የጦርነቱ ጉዳይ የማይቀር ይመስላል። እንዴት እንደሆነ አላውቅም። አንዳንዶች ጦርነት የማይነሳበትን እድል ያስቀምጣሉ። ጦርነት ከተነሳ ግን ከዚህ ቀደም እንደምታስታውሱት ደርግን በአላንስ ጥለዋል። አሁን ቲፒኤልኤፍ ዳግመኛ አላንስ ፈጥሮ ወደ 4 ኪሎ ለመምጣት እንደሚያስብ ይነገራል። ኢትዮጵያ ድጋሚ ቲፒኤልኤፎችን የመቀበል ልብ አለው ወይ? አይ ዶንት ኖ፣ አላውቅም። ካልሆነ ልብ ከሌለው ምናልባትም ጦርነት ከተነሳ የቲፒኤልኤፍም ለሻዕቢያም የመጨረሻቸው ይሆናል የሚሉ አሉ። የምና ይሆናል። ሳም እንኳን ደህና መጣ። ጤና ይስጥልኝ ቴዲ። እንዴት ነው ወንድሜ? ሰላም ነው። የረጅም ጊዜ ሆነን አንድ ጊዜ ገብቼ ትንሽ ከሰዓታችሁ ጋር እኔ አውሮፓ ነው ያለሁት። ከጊዜው ከእናንተ ሰዓት ጋር ትንሽ ያስቸግራልና ጠዋት ነው የተኛሁት። የሚገርምና ሰኞ ስራ መሄድ አልቻልኩም ነበር። ለዛ ነው የጠፋሁት በአንድ በኩል፣ በሌላ በኩል የጤናም ጉዳይ ነበር። አዘርዋይስ በጣም የምፈልገው መሳተፍና አመሰግናለሁ። ዛሬ ስላስገባኸኝ ስላየሁም ደስ ብሎኛል። በደንብ አመሰግናለሁ። እሺ ሳም እንኳን ደህና መጣ። 8 ደቂቃ አለ። እሺ አመሰግናለሁ። 3 ነገሮች ናቸው አክቹዋሊ እዛ ቴሌግራም ላይ ያረካቸው ፋኖ፣ ቲፒኤልኤፍ፣ ኤሪትሪያ ያው በሱዳንን ጨምሮ
እና ደግሞ ፓን ኢትዮጵያን ቨርሰስ ኤትኖ ናሽናል ይሄ በጣም አሪፍ ዲቤት ሊደረግ የሚችል ነው። ከፋኖ ልጀምር። አጠቃላይ አርምድ ኮንፍሊክት ብዬ ልውሰደው። ከዚህ በፊት እንደገለጽኩት የትጥቅ ትግልን የምደግፍ ሰው አይደለሁም፣ ፕሮሞት ማድረግ ሰው አይደለሁም። በሰላማዊ ትግል ማምን ሰው ነኝ። በሶሻል ሙቭመንት፣ በሲቪል ዲስኦቢዲየንስ ማምን ሰው ነኝ። ስለዚህ አጠቃላይ የአርምድ ኮንፍሊክት የትጥቅ ትግልን አልደግፍም። ወደ ፋኖ ስንሄድ አክቹዋሊ ፋኖ ብቻ ሳይሆን ኦሮሚያ ላይ ኦነግም ከዛሬ 7 ዓመት ጀምሮ እየተዋጋ ነው። የኦሮሚያ ውስጥ ያለው የትጥቅ ትግል አዲስ አበባ ቅርብ ነው። ሁለቱን ስታወዳድራቸው የትኛው ነው የተደራጀ ቡድን የሚለውንም ማየት መገምገም ያስፈልጋል። 7 ዓመት የተዋጉ ነው እነሱ። ፋኖ 2 ዓመት አይ ቲንክ አካባቢ ይመስለኛል በትጥቅ ትግል ተደራጅቶ በዚህኛው ጦርነት መሳተፍ ከጀመረ አክቹዋሊ ከቲፒኤልኤፍ ጋር የነበረው ጦርነት ላይ ያው ግልጽ ነው ከመከላከያ ሰራዊት ጎን ቆሞ ተዋግተዋል። አሁን ግን አይ ቲንክ 2 ዓመት ካልተሳሳትኩ ማክሲመም አም ኖት ሹር ብዙ ከተሞችን እየያዝን ነው የሚል ናሬቲቭ አለ። ያው ይሄኛውን ከፕሮፓጋንዳ አልፎ አላየውም። ያስፈልጋል። የጦርነት አንዱ አካል ፕሮፓጋንዳ፣ ይሄ ፊዚካል ጦርነት አንዱ ፊዚካል የምትዋጋው ሲሆን፣ ሌላው ደግሞ ሳይኮሎጂካል ዋርፌር አለ። ጠላትን የምታዳክምበት፣ ደጋፊ የምታበዛበት፣ የምትሰበስብበት ፕሮፓጋንዳ ብዬ ወስደዋለሁ። ከፕሮፓጋንዳ ነው ይመስለኝ እዚህ ቦታ ይህንን ይዘናል እንደዚህ ሆኗል ምናምን የሚለው ከዛ የዘለለ አይመስለኝም። በአጠቃላይ ኢትዮጵያ ውስጥ ያለው የትጥቅ ትግል የሚወክሉትን የታጣቂ ቡድኖቹ አርምድ ግሩፑ የሚወክለውን ወክላሉ የሚለውንና ክሌም የሚያደርገውን ህዝብ ይጠቅማለሁ የሚል እንደው ጀነራል ጥያቄ ማንሳት ፈልጋለሁ። አንዳንድ ነገሮች ትሰማለህ። የታጣቂ አመራሮች አዲስ አበባ ላይ ቤት ይገዛሉ፣ ንብረት አላቸው፣ ቀጥታ ደውለው ኮሚኒኬት ያደርጋሉ። የሚገዙት እንዲህ ላይ ያደርጋሉ ሲባል ትሰማለህ። እና ተራ ወታደርስ ያለው የሚለውን ነገር ደግሞ ሌላ በኩል ታያለህ። ሌላው ሉካት ወለጋ 7 ዓመት ጀምሮ ጦርነት የነበረበት ቦታ ነው። ገበሬው ማረስ አይችልም። ወደ ማሳ ሲሄድ ለመንግስት ወታደር ስለላ ልትሰልል መጣህ ይባላል። ከቦታ ቦታ መንቀሳቀስ አይችልም ነው የነበረው። ማረስ አይችልም ነው የነበረው። ከፍተኛ ችግር ነው የነበረው። አይ ቲንክ አማራ ክልል ያለውን ዲቴል ባላቅም ከወለጋ ከነበረ መረጃ የተለየ አይሆንም። እዛ አካባቢ ያሉ ሰዎች ይደግፉታል ወይ ይፈልጉታል ወይ የሚለውን ስታይ አስቸጋሪ ነው ፍራንክሊ ለመናገር። ስለዚህ ስኬትን የሚያሳይ ነገር ምናምን አይደለም፣ የለም፣ ስኬት አይደለም። ፕሮፓጋንዳ ግን አለ። ፕሮፓጋንዳው ይጠቅማል። ወታደሩ እንዳልኩ ስንቅ ማግኘት አለበት፣ ድጋፍ ማግኘት አለበት። ሞቢላይዝ የሚያደርጉበት አንዱ መንገድ ነው አርምድ ግሩፕስ። የትጥቅ ትግል በአጭር ጊዜ ውስጥ ስኬታማ ይሆናል ወይ? ዲቤተብል ነው። ህብረተሰቡን ከጎን የምታቆም ከሆነ ከፍተኛ አቅም ካደራጀህና ኤክስተርናል ደጋፊም ካገኘህ ሊሳካል ይችላል። አዘርዋይስ ኢት ቴክስ ይርስ ኤንድ ይርስ፣ ረጅም ጊዜ ነው የሚፈጀው። ጥሩ ምሳሌ የቲፒኤልኤፍ እና የሻዕቢያ ከረጅም ጊዜ በኋላ የነበረ ጥምረት በኋላ ደርግ መጣል ችሏል። ረጅም ጊዜ የተዋጉት። ስለዚህ በ1 ዓመት በ2 ዓመት ሊያውም በጣም ፍራግመንትድ በሆነ መልኩ ተዋግተህ የተደራጀን ቡድን እጥላለሁ የምትልበት ሩም የለም። ቱ ቢ ኦነስት እንዳልኩት ኦነጎች የተዋጉ ነው። ዛሬ 7 ዓመት አካባቢ ከፍተኛ እልቂት ነው ያለው። በህዝቡ ንብረት መውደም አለ፣ የሰው ህይወት መጥፋት አለ። ሰክሰስን ግን ስታይ ሰክሰስ እንዴት ነው የምትወስደው? ሰክሰስ ለተዋጊ ቡድኑ ለምሳሌ ዲስታቢላይዜሽን ሊሆን ይችላል። አካባቢዎችን ዲስታቢላይዝ ማድረግ፣ ኦርደርን ማጥፋት ሊሆን ይችላል። ያ ሞር የሰዎች ድጋፍን ሊያስገኝለት ይችላል የሚል ግምገማ ሊወስድ ይችላል። ወይ ደግሞ በዚህ አልፈን መንግስት እንቆጣጠራለን የሚል ሊሆን ይችላል። እና ያ ሂደቱ ሊሆን ይችላል። በጣም ኮምፕሌክስ ነው አርምድ ኮንፍሊክት እና በአጠቃላይ ያልደግፍም ያለው ሰክሰስ ግን ኢንሲግኒፊካንት የሚል ግምገማ አለኝ። ቲፒኤልኤፍ እና የኤርትራ እንዲሁም የሱዳንን ጉዳይ እናንሳ። ቲፒኤልኤፍ
ከመግለጫዎቹ በተደጋጋሚ መረዳት እንደቻልነው አይ ቲንክ ፕሪቶሪያ አግሪመንት ጋር ሲሪየስ የሆነ ኮንፊደንስ አሳድሯል የሚል እምነት አለኝ በአንድ በኩል። በሌላ በኩል ደግሞ አዲሱ አሊያንስ ከኤርትራ ጋር በተለይ እየፈጠረ ያለው አሊያንስ እሱንም መተማመኛ አድርጎ ወስዷል የሚል እምነት አለኝ። በሌላ በኩል ግን ቶፕ ኤሊትስ አሁን እያረጁ ስለሆነም አይ ቲንክ ጦርነት ውስጥ ይገባሉ የሚል ሙሉ እምነት የለኝም አለስ አዘርዋይስ በኤርትራና በሱዳን ካልተገፋፉ በስተቀር ይሄ የሚሆንበት ፐርሰንቴጅ በጣም 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 ትንሽ ነው ለኔ። ስለዚህ ቲፒኤልኤፍ አላያንስ ፈጥሮ ጦርነት ይከፍታል የሚል እምነት የለኝም። የትግራይ ህዝብ እንትን የለውም እምነት የለውም ቲፒኤልኤፍ ላይ። ቱ ቢ ኦነስት የትግራይ ህዝብ ልጁን ያጣ፣ ንብረቱ የወደመበት፣ ሀብቱ የጠፋበት፣ ረጅም ዓመት ወደኋላ የተመለሰበት ጦርነት በቅርብ ያለፈ ነው እና ያን ያህል ኮንፊደንስ ይኖራል የሚል እምነት የለኝም። ከዚህ ጋር በተያያዘ ጌታቸው ረዳ ሲሰጥ የነበረውን መግለጫ እዚህ ጋር ማምጣት ያስፈልጋል እና እኔ ጌታቸውን በጣም መወድ ሰው ነኝ። የምደግፈው ፖለቲከኛ የለም ፎርዛት ማተር ግን እወደዋለሁ። መወድበት ምክንያት ምንድን ነው? ፖለቲካ የገባው የበሰለ ሰው ነው። በኢትዮጵያ ፖለቲካ ቱ ቢ ኦነስት ጎበዝ ነው። ፖለቲከኛ ኦራተር ሊሆን ይችላል ይገባል። አትሊስት ስኪል ኖሮት ሬትሪክ ስኪሉ ከፍ ያለ መሆን አለበት እና ዳት ኢዝ ዋት አይ ሲ ጌታቸው ውስጥ የማየው ይሄንን ነው። ወጣት ነው፣ ተራማጅ የሆነ ሀሳብን የሚቀበል ሰው ነው። እውነት ለመናገር የበሰለም ነው። ፖለቲካ የገባው በተለይ ይሄ ሆርን ኦፍ አፍሪካ ላይ ያለው ፖለቲካ በደንብ የገባው ሰው ነው ጌታቸው እና ጌታቸው ያንን መግለጫ እየሰጠ ያለው ለእኔ እስከ ገባኝ ጊዜ ድረስ ቲፒኤልኤፍን የማዳከም እና ደግሞ የመሰረዝ ቅድመ ዝግጅት የተደረገ ስለሆነ በትግራይ ህዝብ ዘንድም ያን ያህል ተቀባይነቱን ማሰጣት አይነት የፖለቲካ ጨዋታ የፖለቲካ ጨዋታ ነው ብዬ የምወስደው እና አሁን አዲስ ፓርቲ ለማቋቋም ጥረት እያደረገ ነው። ስለዚህ የትግራይንም ህዝብ በዚያ መግለጫ ሞቢላይዝ ወደ ማድረግ ደግፉኝ ወደ ማለት ኢንፎርማሊ የሚመስል ነው እና ሌላው ፓን ኢትዮጵያን ይሄ ኤትኖ ናሽናል ብለህ የጠቀስከው በተለይ ኤትኖ ናሽናል ላይ ነው ትኩረት ያደረግከው ቴዲ። ከ1995 ጀምሮ የኢትዮጵያ ህገ መንግስት ከጸደቀበት ጊዜ ጀምሮ ፓን ኢትዮጵያስ ከፍተኛ የሆነ ተቃውሞ አላቸው። ማን ነገደ ጎበዜ የሚባል አንድ ምሁር ለምሳሌ 30 ሰከንድ ስጠኝ። ነገደ ጎበዜ የሚባል ምሁር ህገ መንግስቱ ህጋዊ አራዊት ነው ያለበት ምክንያት ኤትኖ ናሽናል ስለሆነ ነው። ፓን ኢትዮጵያን ነው ሰውየው። ፓን ኢትዮጵያን ብሎ ካለ አይፈልግም የእንትንን መብት የብሔርን መብት። ነገር ግን የብሔር መብት ኢምፖርታንት ነው አይደለም። የአንድ ሰው መብት በጣም ኢምፖርታንት ነው። ፎርሜ መብት እስከተከበረለት ድረስ ኤትኖ ናሽናል አይደለም ሌላም ቢሆን I don't really give a shit for this። መብቱ ነው። ሰው ብሔሬ ነው፣ ባህሌ ነው፣ ቋንቋዬ ነው፣ ማንነቴ ነው፣ አይደንቲቲ ነው እስካለ ድረስ የግሩፑ መብት ነው የሚል ሙሉ እምነት አለ። ነገር ግን ከዚህ ከማንነት ፌዴራሊዝም ከማንነት የፖለቲካ ስትራክቸር ተጠቃሚ ማን ነው ብለህ ካሰብክ በእኛ ሀገር ተጨባጭ ሁኔታ አንጻር ህዝቡ መጠቀም ሲገባው፣ ህዝቡ ባህሉን፣ ቋንቋውን፣ ማንነቱን ማሳደግ ሲገባው የተጠቀመ ያለው ማን ነው? ፖለቲካል ኤሊትስ ናቸው። ዲቪሲቭ የሆነ ናሬቲቭ አለ። ለዚያ ሲጠቀሙበት ነው የቆዩት ከ1995 ጀምሮ። ይህን ማለት ፈልጋለሁ። አሁን አመሰግናለሁ ቴዲ። ሰዓት በተለይ ሰፋ አድርገን እናወራበታለን። ይሄ ኢትዮጵያ እንደ ህዝብ የብሔር ፖለቲካ ጠቀመን ወይስ ጎዳን? አሁን ላለንበት ውጥንቅጥ የዳረገን ምንድን ነው? በእርግጥ የብሔር ፖለቲካ አራማጆቹ ኢትዮጵያኒስቶች ናቸው ለዚህ ዳረጉን ይላሉ። የሚጠበቅ ትንታኔ ነው ከነሱ። በነገራችን ላይ የብሔር ፖለቲካ አራማጅ በታሪክ ኃላፊነት ሲወስዱ ታይቶም ተሰምቶም አይታወቅም። ኃላፊነት አይወስዱ፣ ሁልጊዜ ኤክስተርናላይዝ ያደርጋሉ። ኢቨን ከመሀላቸው የወጣ ሰው አደባባይ ላይ እነሱ ለወትረው ሲሸልሙት ሲደግፉት መሪያችን ሲሉት የነበረው ሰውዬ የ3 ዓመት ህፃን ልጅ ሲደፍር ቢያዩ እኛን አይወክልም ይሏል። የመጨረሻ ማምለጫ ፖይንታቸው እኛን አይወክልም ይሏል እንጂ ይሄ እኛ ኃላፊነት ነው
የግሩፕ መብት ካቀነቀንክ እንደ ግሩፕ የምትሰራው መብት እንደ ግሩፕ ነው መውሰድ ያለብህ እንጂ ኢንዲቪጁዋል ላይ ማስቀመጥ የለብህም። ኢንዲቪጁዋል ላይ የምታስቀምጥ ከሆነማ ለዚህ የሊበራል አይዲዮሎጂ ነው ማቀንቀን ያለብህ። ችግር ሲመጣባቸው ወደ ግለሰብ ያላካሉ፣ ድል ሲመጣ እንደ ግሩፕ ይወስዳሉ። አሁን ላለንበት ውጥንቅጥ ግንባር ቀደም ተጠቃሾች እነዚህ ናቸው ብሎ እንግዲህ ከዋለልኝ መኮንን ጽሁፍ ጀምሮ የሚተነትናሉ። እሱን እናወራለን። በዚህ መሀል የግሩፕ መብት መቀንቀን አለበት እኔም ብዬ አምናለሁ። ግን የትኛው የግሩፕ መብት? ለምሳሌ የአቶ ጌታቸው ረዳን ኢንተርቪው አድምጣችኋል። ህወሓት ባወጣው መግለጫ ምንድን ያለው የሚጠበቅ ነው። አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛሉ። አቶ ጌታቸው ረዳ የትግራይ ህዝብ ላይ ኢማጂን የለመደ አፍ ረስተውታል። ዋንስ አፖን ኤ ታይም የነሱ ሰው እንደሆነ አሁን እኛና እነሱ ካላሉ ጸብ ካልፈለጉ ይሄ ፕሮታጎኒስትና አንታጎኒስት ክፍፍል ካልፈጠሩ መቆም አይችልም የብሔር ፖለቲካ በራሱ። እኛ ደግሞ የቡድን መብት መቀንቀን አለበት የምንል ሰዎች አዘ ሴም ታይም ደግሞ የግለሰብ መብት መቀንቀን አለበት መከበር አለበት ብለን የምናምን ሰዎች እነዚህ ሰዎች እየፈራችሁ ከመድረክ መውጣት አለባችሁ በገዛ ሀገራችሁ ላይ። አሁን እኔ ብጠይቀኝ የቡድን መብት መከበር አለበት፣ ግን የትኛው የቡድን መብት? ቡድን ከሆንክ ወጣቶችና ህፃናት መብታችሁ ሊከበር ይገባል። አካል ጉዳተኛ ከሆናችሁ መብታችሁ ሊከበር ይገባል። ከየትኛውም አካባቢ ና። አረጋውያን ከሆናችሁ መብታችሁ ሊከበር ይገባል። አፈርማቲቭ አክሽን የሆነ ስፔሻል ኒድ የምትፈልጉ ሰዎች ካላችሁ፣ ጉዳት ያለባችሁ፣ በታሪክ አጋጣሚ በደል የደረሰባችሁ ግሩፖች፣ ማይኖሪቲዎች ስፔሻል ፕሮቴክሽን ያስፈልጋቸዋል። መብታችሁ ሊከበር ይገባል። የ27 ዓመት ወጠምሻ ተሰብስበው ተደፍጥጫለሁ ይላል። ከሱ ሀሳብ የተለየውን የምታራምድ ከሆነ ይሰድባል። እና ቢያንስ አሁን ላለንበት ችግር ኃላፊነቱን መውሰድ ያለበት ማን ነው? አብዛኛው ሰው የብሔር ፖለቲካ ያመጣው የእጅ ስራ ውጤት ነው ይላሉ። እና ይህን ጉዳይ በደንብ እናወራለን። ለመሆኑ የብሔር ፖለቲካ ከየት ነው የተጀመረው? አሁን ያለበት ሁኔታ ወዴት ነው? እነሱስ ብሔርተኞች እንደሚሉት አሁን ላለንበት ችግር ተጠያቂዎቹ ሊበራል አይዲዮሎጂ የሚያቀነቅኑት ናቸው? እነዚህ ራይት ዊንጎች ናቸው? እሱን እናወራለን በስፋትና ያንን በስፋት እናወራለን። አሁን ባለው ሁኔታ ግን ብዙ ሰዎች የሚስማሙበት ጉዳይ አለ። የብሔር ፖለቲካ እነ ታደሰ ብሩ በሚያቀነቅኑበት ሰዓት የኦሮሞ ህዝብ እንዲታወቅ ቋንቋው እንዲያድግ በማድረግ ረገድ ትልቁን የአንበሳውን ድርሻ ተወጥቷል ይላል ዋለልኝ መኮንን በጽሁፉ። ድምፅ ይሆናሉ። ከዛ በ91 ዓመት 91 በፈረንጆቹ ማለት ነው ኢህአዴግ እኮ ሲገባ አሸንፎ ኦነግ ከፍተኛ ሮል ነበረው። ከአንብበህ ከሆነ የለውጡን ጊዜ ኮንትሪቢዩሽን የኦነግን ቋንቋ ኦሮምኛ ቋንቋ የስራ ቋንቋ እንዲሆን፣ ትምህርት ቤት በኦሮምኛ እንዲሆን ኦሮሚያ ክልል ላይ እና ኮንትሪቢዩሽን አለው ኦነግ ትልቅ ኮንትሪቢዩሽን ብሎ እንደውም እሱ ራሱ አድሜት እንትን የሚያደርገው አንዱ ይሄ ነው። እሱን እናወራለን። እና ምን አይነት ትውልድ ነው የፈጠሩት? ጠቅላላ የብሔር ፖለቲካ ሀሳብ የሚያራምዱትን ብታያቸው ሊቃኖችን ከመሀይሞች መለየት አትችልም። ፖለቲካ እኮ ክላስ ሊኖረው ይገባል አይደል? ተሰብስበው ተደፍጥጠናል፣ ተበድለናል፣ እንዲሆነናል በሚል ሰበብ ሁሉም ተንታኝ ነው፣ ሰነፎችን ያበረታታል። አዳይንዶ ዘዴ ደግሞ አስቂኙ ነገር የብሔር ፖለቲካ አራማጆች መጨረሻ ላይ የሚገባደደው የግለሰቦችን ወይም የኦፒኒየን ሊደሮቻቸው ጥያቄ በመመለስ መሆኑ ነው። እንደ አማራ ይሰበስባል፣ የአማራ ህዝብ ጥያቄ አይመለስም። አማራ ህዝብ አማራ እያለ የኖረው ሰውዬ ግን ጥያቄ ይመለስለታል፣ ገንዘብ ይሰበስባል። የአማራ እናት የአማራ አባት ግን መከራ ውስጥ ይወድቃሉ። ኦሮሞ ይልሃል፣ የኦሮሞ ህዝብ ጥያቄ አሁንም እንዳለ ነው። ኦሮሞ ያለው ሰውዬ ግን ጥያቄ ይመለስለታል። ትናንትና በባዶ እግሩ የሚሄድ ከሆነ ዛሬ መኪና አማርጦ የሚነዳ ይሆናል፣ ማንሽን ውስጥ የሚኖር ይሆናል። ትግራይ የሚል የትግራይ እናት አሁንም እንደምታዋት ነው። እናቶቻችን አባቶቻችን ትግራዋይ ግን ያሉ መልታይ ቢሊዮነሮች ናቸው። ስለዚህ የብሔር ፖለቲካ ጥያቄ ምን መተፋፈር አያስፈልገውም። ብሔሩን ሳይሆን ግለሰቦችን ተጠቃሚ በማድረግ ነው የሚገባደደው ካልን ሀቂቃውን ማውራት አለብንና አሁን ላለንበት ችግር በእውነቱ ለፖለቲካችን ለቋንቋችን መደበላለቅ ተጠያቂው ማን ነው የሚለውን እሱን እንተነትና ነው ወደ በኋላ ጊዜ። ቴንኪው ሳም አንበበ በጣም ተዘጋጅተ ስለመጣ ሶራ ወደ አንተ ልምጣ ወንድሜ። እሺ ቴዲ ሰላም፣ እንዴት ናችሁ ሁላችሁ? አሁን ካነሳችሁት ሀሳብ ልነሳ። በብሔር ፖለቲካና በኢትዮጵያኒዝም አስተሳሰብ በሚለው ላይ ወይስ የቲፒኤልኤፍን እና የአላንሱን ጉዳይ ትሄድበታለህ?
መንካት ይችላል። ኦኬ ከፈለክ ያው እንደተመቸ አጀንዳህን ማላዛባው ከሆነ ከቲፒኤልኤፍ እንደፈለክ ክሮኖሎጂካል ኦርደር ልጠበቅ ብዬ ነው። ግን አሁን ካለው ካርት መብት ነው፣ ችግር የለውም። ኦኬ የብሔራዊ አስተሳሰብ ኢትዮጵያ ውስጥ የተፈጠረው ከዛሬ 30 ዓመት በፊት ህወሓትም ኦነግም አንድ ላይ የፈጠሩት አስተሳሰብ ነው ብዬ ነው ማምነው ላይ። ያ ደግሞ የብሔር ፖለቲካው የወለደው ነገር ኢትዮጵያ ውስጥ የአስተሳሰብ ድህነት የተካነው የፖለቲካ ሂደት እንዲመጣ አድርጓል። ጠባብ ብሔርተኝነት እንዲስፋፋ፣ ሀገራዊ አስተሳሰብ እንዳይኖር፣ በእውቀት የዳበረ ትውልድ እንዳይኖር አድርጓል ብዬ ነው ማምነው። አንድ አይነት አስተሳሰብ ኖሮን በሀገራዊ አስተሳሰብ ተቃኝተን እንደ ሀገር እንዳናስብ፣ እንደገና ደግሞ ጥሩ የእውቀት ደረጃ ላይ የደረሰ ትውልድ እንዳይኖር በሆነ ሰፈር ብቻ ተጠቦ እንዲቀመጥ የተደረገ ቅርጽ ዲዛይን ተደርጎ የተሰጠ ነገር። ጠባብ ብሔርተኞች ሀሳባቸው በጣም ገኖ ወደኋላ ታሪክ ተመልሰው አባቶቻችን በሰሩት ታሪኮች የተናከርን፣ የተናቆርን፣ የተጣላን በዛ አስተሳሰብ እንድንሄድ ሆኗል ብዬ ነው የማምነው። ባለፈ ታሪኮቻችን ላይ ይሄ የብሔር ፖለቲካ የፈጠረው አንዱ አስተሳሰብ ነው ብዬ ነው የማስበው። ሁለተኛ ደግሞ አሁን ለምሳሌ አንቀጽ 39 ራሱ ብታየው ለምሳሌ አንድ ሀገር በጋራ እንመሰርታለን ወይም አንድ ሀገርን በጋራ አስተሳሰብ አስተዳድራለሁ የሚል መንግስት ይሄን አያደርግም። የመነጣጠልን ሀገርን የሚበትን አስተሳሰብ ይዞ አይቀመጥም ብዬ ነው የማምነው። ይሄ እንግዲህ ዋነኛው ተጠያቂዎች ህወሓት ነው ብዬ ነው የማምነው። ህወሓት ነው ይህንን የፖለቲካ አስተሳሰብ ኢትዮጵያ ውስጥ የብሔር ፖለቲካ በደንብ ገኖ እንዲወጣ ያደረገውና ከሱ የሚከተሉት ሌሎች አካላትም አሁን ደግሞ እንደምናየው በሁሉም ብሔር ብሔረሰቦች ላይ ሁሉም ሰው ጥያቄ ያለ ምናምን ብሔርተኝነትን የሚያቀነቅን እንዲያደርግ ያደረገው ህወሓት ነው ብዬ ነው የማምነው። የአስተሳሰብ የፈጠረው አስተሳሰብ ነው ዛሬ ድረስ የተከተለ ሀገሪቷ ላይ እዛው ታስረን እንድንቀመጥ። እንደውም አሁን እኮ ከብሔርም እየወረድን ወደ ጎጥ፣ ወደ አውራጃ፣ ወደ ተለያዩ ነገሮች ላይ እየወረድን እንደውም ወደዛ ሁሉ እንድንገባ ያደረገው ነገር ይሄ ነው። የብሔር ፖለቲካ ውጤት ለኢትዮጵያ አምጥቷል ብዬ አላምነው። ከዛ የብሔር ፖለቲካ አስተሳሰብ እንደውም ወጥተን እንዳልከውን በሊበራል ፖለቲካ ሆኖ ኢትዮጵያዊነትን የሚያቀነቅን ግን የብሔር ብሔረሰቦች መብቶች በተከበሩበት በተጠበቀበት ሁሉም ኢትዮጵያዊ እኩል መብት እንዳለ ሆኖ ግን በጋራ አስተሳሰብ ቀርጸን እንድንሄድ የሚል አስተሳሰብ ነው ያለኝ። ያ እንዲሆን ነው ፍላጎት የሚሄድ። ሁለተኛው ደግሞ ቲፒኤልኤፍ ባልከው ነገር አሁን ቲፒኤልኤፍ ቀደመም እንደተባለ ቲፒኤልኤፍ ጦርነቱ መቼ ነው የሚጀመረው ነው እንጂ እኮ እንደሚጀምር ግልጽ ነው። መቼ እንደሚጀምር ያው ስላልታወቀ ነው እንጂ ይጀምራል ተምታሰው። አዎ በሚሰሩት አካሄድ፣ በሚፈጥሩት አለያዝ፣ በሚያወጡት መግለጫዎች አሁን ለምሳሌ እኮ የፌዴራል መንግስት እንደውም የሆነ ስቴፕ እየሄደ እየታገሰ ነው እንጂ ትግራይ መንግስት ከትግራይ ክልል ጋር እኮ ከህወሓት ጋር ለምሳሌ ጦርነት ሊያካሄድ የሚያስችል ብዙ ነገሮች እኮ ህወሓት ፕሮቮክ እያደረገ ነው። ለምሳሌ የኢትዮጵያ ባንዲራን አይጠቀምም፣ የፌዴራል ውሳኔዎችን አንዳንድ ውሳኔዎችን አልቀበልም ይላል። ከውጭ መንግስታት ጋር በራሱ መንገድ ዲል ያደርጋል። ይህ አሁን ህገ መንግስቱ ለፌዴራል መንግስት የሰጠው ፓወር ነው አይደል? ያንን ፓወር ራሱ እየተጋፋ ከውጭ መንግስታት ጋር ግንኙነት ያደርጋል፣ ህገወጥ ንግዶች ያካሂዳል። ያንን ሁሉ እያደረገ አሁን ወደ ጦርነት እንደውም በተለያዩ ምክንያቶች እስካሁን ዘግይቷል እንጂ ጦርነቱ መግባት የሆነ እኔ ጀመርኩ አንተ ጀመርኩ ለማለት የሚያስኬድ ሌላ ፎርሙላ እየሰሩ ነው እንጂ ጦርነቱ የሚቀር ነው ብዬ አላምንም። መንግስት ለምንድን ነው ዝም ያለ የሚመስለው? አሁን ለምሳሌ አንተ የምትደግፈው መንግስት ቲፒኤልኤፍ ከውጭ መንግስታት ጋር ግንኙነት እየፈጠረ መሆኑን ካወቀ ለምን ዝም አለ? ይሄ መብት ለደቡብ ይሰጣል፣ ለአማራ ክልል ይሰጣል፣ ለቤንሻንጉል ይሰጣል። ለሌሎች የተከለከለው ለቲፒኤልኤፍ ለምን ተፈቀደ? ቲፒኤልኤፍ አሁን እንግዲህ ለምሳሌ አንተ እንዳልካቸው ከደቡብ ወይም ከአማራ ወይም ከኦሮሞ መንግስታት ጋር ተመሳሳይነት የፖለቲካ ሂደት የለውም። አንደኛ ጦርነት ላይ ነበረ ኃይል ነበረ ከመንግስት ጋር። ያንን ጦርነት በፕሪቶሪያ ድርድር ፈተውታል። አሁን ያንን የሰላም ጽዋ የሰላም እድል በሰላማዊ መንገድ እንዲፈታ ጥረት እየተደረገ ነው ብዬ ነው የማስበው በመንግስት በኩል። ያንን መንገድ ግን እነሱ ናቸው ፕሮቮክ እያደረጉ ያሉት ያንን አካሄድ ማለት ነው። ይህንን ግን መታገስና ለሰላም ሲባል አንዳንዴ ስቴፕ ታልፋለህ። አሁን የመጀመሪያውን ጦርነት መነሻውን ካየህ እኮ ምርጫ ሲያካሂዱም ዝም ተብለዋል። ብዙ ነገሮች ወታደራዊ ትርኢትም ሲያደርጉ ዝም ተብለዋል። ግን ለምሳሌ ፋንዳመንታል ኮዝም እኮ ያስፈልጋል አንዳንዴ እኮ እንትንም ለማድረግ እኮ አሁን ይህንን አሁን
ከውጭ መንግስታት ጋር እንደዚህ አይነት ነገር አድርገው የሀገሪቷን ሁኔታ እንደሚጎዳ እኮ ይታወቃል። ግን የሚያመጡት ነገር ነገ ላይ አንተን ተጠያቂ የማያደርግ በዓለም አቀፍ ዲፕሎማሲ ላይ አንተን ሌላ አይነት ነገር ውስጥ የማይከት ነገሮችን አይተ ሚዛና የሆነ ነው ወደ ጦርነት የምትገባው። ጦርነት ለመግባት ቀላል እኮ ነው። አሁንም እንዳልኩ በጣም ኮዞች ሊኖር ይችላሉ። ግን ምን ያህል ፋንዳሜንታል ናቸው ለዚህ መስዋዕትነት የሚያስከፍሉ? ሌላ 1 ሚሊዮን ህዝብ ዋጋ ሊያስከፍል እኮ ነው ይሄ ጦርነት አይደል ቢጀመር። ስለዚህ ያንን ሚኒማይዝ የምታደርግበትን መንገድ እስከ መጨረሻው ድረስ መጠቀም አለብህ ብዬ አምናለሁ። ያንን እየተጠቀመ ይመስላል ብዬ ነው ማስበው። መንግስት የመጨረሻውን ስቴፕ ድረስ እስከ መጨረሻው ጠብታ ድረስ ታግሰ ወደ ጦርነት ሊገባ ይችላል በመንግስት በኩል ብዬ ነው ማምነው። ይሄ ነው እንግዲህ ያለው ሁኔታ። እንደገና ደግሞ ጌታቸው ረዳ የሚተናገረው ነገር እንዳለው በቃ አንደኛ ቀደም እንዳልኩም የብሔር ፖለቲካ ምን ያህል ፌል እንዳደረገ የሚያሳይ ነው። አሁንም ጦርነት ላይ ያሉ ሰዎችም ቆም ብለው እንዲያስቡ የሚያደርግ ነው። እሱ እንዳለውም ወደድንም ጠላንም መረረንም በቃ ዋጥ ማድረግ ያለብን ነገር ከፌደራል መንግስት ጋር መስራት ያለብን ለትግራይ ጥቅም መከበር ብሏል። አሁንም ሌሎች ኃይሎችም በጦር ሜዳም አሁን ያሉ ኃይሎችም ይህንን ነው ማሰብ ቆም ብለው ያላቸው። ቢመርህም የሆነ ነገር ብለህ ጦርነቱን ከፌደራል መንግስት ጋር ከመዋጋት አቁመ ለህዝብ ነው የሚዋጋው የምትለው ነገር ቆም ብለህ አስበህ መስመር ማስያዝ ይሻላል ባይነኛል። አሁንም የትግራይ ህዝብ 1 ሚሊዮን ሰው ሰውቶ 10,000 ሴቶች ተደፍረው እንግዲህ እነዚህ ሴቶች ፊዚካሊ፣ ኢሞሽናሊ፣ ሳይኮሎጂካሊ በደል ደርሶባቸዋል። ግን ኖባዲ ኬርስ ስቲል ዚያር በቃ እንደገና አይነት ዘረፋ ውስጥ ናቸው። እንደገና እነዚህ ሰዎች እንኳን እንዲያገግሙ ለነዚህ ሰዎች እንኳን ያሰበ ኃይል የለም። 1 ቢሊዮን ብር ምናምን የሚያክል ነገር ከባንክ ዘርፈው እዛ ጋር ተከፋፍለው የጨረሱት። እንግዲህ ይሄ ለትግራይ ህዝብ የሚያስብ ነው? እንደዚህ አይነት ነገሮች ናቸው የሚያስብ። ለማን ነው የምዋጋውን ብሎ ሰው ማሰብ አለበት። ምንድነው ጎሉ? የመጨረሻው ጎል ምንድነው? የሆኑ ኢንዲቪጁዋሎችን እንሪች አድርገን ሀብታም እንዲሆኑ የተለያየ ሀብት እንዲያፈሩ አድርገን ከዛ ዞር እንልን ነው ማለት ነው። ተመሳሳይ ነገር ነገም እኮ ከፋኖ ኃይሎች እንሰማለን እኮ። ትናንት እንደዚህ አድርገን ነበር፣ እዚህ ጋር እንደዚህ ሆኖ ነበር፣ ትናንት እንደዚህ አይነት ነገር ተፈጥሮ ነበር ልንሰማ ነው ማለት ነው። ተመሳሳይ ሚስቴክ እየሰራ ነው። ከትግራይ ወደ አማራ ክልል እንደዚህ እያለ እየዞረ ነው ማለት ነው። ሰውም የህዝቡም ተዋጊዎችን ቆም ብሎ ማሰብ ያለባቸው ዋት በቃ ምንድነው ቤኔፊቱ? ምንድነው ፋይናል የምናገኘው ነገር ከዚህ ትግል? ለማን ነው የምንዋጋውስ? እንዴት ነው ውጤትስ እያመጣንበት ነው? ዛሬ እኮ ሰዎች ወደ መንግስት እየተቀላቀሉ ነው። ከፋኖ ኃይል ይሄ ትጥቅ ትግል ያስፈቀደ እርስ በርስ እየተበላላን ነው። የማያስኬድ አካሄድ ነው እየሄድን ያለው። ምንድነው ኮዛችን ብለህ እኮ ቆም ብለህ ማሰብ አለ እና ነገሮችን በዚህ መልኩ ቢታዩ አሪፍ ነው ባለኝ። አመሰግናለሁ ቴዲ። ቲፒኤልኤፎች ይሄ ሀቅ ነው። የቲፒኤልኤፍ ስሪቱ ከጸብ ጋር ነው አብሮ የሚሰሩት፣ ተናቦ የሚሰሩት። ቲፒኤልኤፍ 4 ኪሎ ገብቶ ኢትዮጵያን ካላስተዳደረ እሺ አይልም። ምንም ማስመሰል፣ ቀለም መቀባት፣ ከፋኖ ጋር አላንስ ቢፈጥር፣ ከሻቢያ ጋር ቢፈጥር፣ ከኦነግ ጋር ቢፈጥር ቲፒኤልኤፍ 4 ኪሎ መግባት ይፈልጋል። አሁን ጥያቄው በቃ ሀቁን ነው ማውራት ያለብን። እነሱም እኮ ይናገራሉ። ጌታቸውም ሲናገር ሰምታችኋል። ኬሪያም ስትናገር ሰምታለች። የተለያዩ ከዳሚዎችን ይዘው ወደ 4 ኪሎ መግባት ይፈልጋሉ። ሀቁ ከሆነ አሁን ባለው ነባራዊ ሁኔታ መግባት ይችላሉ ወይስ አይችሉም? በዛ ወደ ነው ማውራት ያለብን እንጂ ይሄ የፕሪቶሪያ ስምምነት የተፈናቀሉ ይመለሱ፣ የትግራይ ህዝብ ላይ አንዳንድ ነገሮች የሚነገሩት ይቆሙ፣ እነዚህ ሁሉ የሚሏቸው ነገሮች ሁሉ ቢቆሙ ሌላ ነገር ያመጡባቸዋል። ቲፒኤልኤፍ ያ ነው። በነገራችን ላይ አልፎ አልፎም ቢሆን ሳት እያላቸው ቢሆን እኮ ይናገራሉ። አሁን ሀቁ ይሄ ከሆነ የፌዴራል መንግስቱና ቲፒኤልኤፍ ሊስማማ የሚችልበት ነገር አለ ወይ ነው ጥያቄ መሆን ያለበት። ባለፉት 2 ዓመታት ከመቀሌ አዲስ አበባ የቲፒኤልኤፍ ሰዎች በሚመላለሱበት ሰዓት፣ ጠቅላይ ሚኒስትሩ ቢሮ የገቡ በሚያወሩበት ሰዓት አንድም ቀን ስለ ትግራይ ስለተፈናቀሉ ዜጎች አንስተው አቁ። በነገራችን ላይ ጦርነቱ ሲገቡ ያደረጓቸው ውይይቶች ሁሉ የተቀረጹት ይወጣሉ፣ ታያላችሁ። ጌታቸው ረዳም ሲናገር ሰምታችኋል። አንድም ቀን ስለተፈናቀሉ ትግራዋይ ወደ ቦታቸው እንዲመለሱ ሲናገሩ ሰምቶ ተናግሮ አቁ። የሚናገሩት ስልጣን 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 ነው። ከጌታቸው ረዳ ጋር የሚያጋጫቸው ጉዳይ ምንድን ነው ካላችሁ የስልጣን ጉዳይ ነው። በዋነኛነት ጌታቸው ረዳ ከየት ተነስተን ወዴት ነው የምንሄደው? ይሄንን ገምግም። ጦርነቱን እንዴት አደረግን? ከጦርነቱ በኋላ ምን አገኘን?
መጀመሪያ ሲተዋጋ ነው ለምን ነበር? አሁንስ ያለንበት ነባራዊ ሁኔታ ምንድነው? ይሄን ከገመገመን በኋላ ያንዳንዳችን የድርሻችንን እንውሰድ እያለ ነበር ሲናገር የነበረው። ሌሎቹ ደግሞ ፋክሽን የፈጠሩት ደግሞ ደብረጽዮን ደግሞ ቡድን ምንድነው የሚናገረው? ፓርቲው መቅደም አለበት which is they don't care። አሁን ምንድነው በብሔር ፖለቲካ ሐሳቤ ውስጥ ፓርቲው መዳን አለበት ነው የሚለው። ኦፒኒየን ሊደሮች ነፍሳቸው መዳን አለበት። እነሱ ለመዳን ህዝቡ ማለቅ አለበት። በርግጥ አሁን ወደ ደቡብ ትግራይ አካባቢ ማይጨው አካባቢ በርካታ የትግራይ ነዋሪዎች አስተዳደሩ ይፈርሳል የሚለው የዶክተር ደብረጽዮን ንግግርን ተከትለው ሰላማዊ ሰልፍ እያደረጉ ነው። አዳዲስ ሐሳቢዎችም እየመጡ ነው። ለወትሮም እና አረና እነ ባይቶና እነ ሳልሳይ ወያኔ የተለያዩ ፓርቲዎች ያሉበት አካባቢ ነው። የተለያዩ ሐሳቢዎች አሉ። ነገር ግን እንደ ሀገር ራሱ እንደ ሀገር የብሔር ፖለቲካ ከየት ወስዶ ወዴት ወሰደን? አይ ነው ለወትሮ ገንዘብ የምትሰበስቡ ሰዎች ይሄ ትንታኔ አይመቻችሁም። ቢኮዝ ቴዲ በእንጀራችን መጣ ልትሉ ትችላላችሁ። ግን ሀቁን ነው መውራት ያለብን። አንተ እዛ ጋር እንደ ኦሮሞ እንደ አማራ እንደ ትግራይ እንደ ስልጤ ገንዘብ ልትሰበስብ አይዲዮሎጂ የለህም። ከየት ተነስተው ወዴት እንደምትሄድ ማስረዳት አትችልም። የተጻፈ ነገር አታቀርብም። አሁን እያደረስክ ፕሮግረስ ምን ይመስላል ይሄን መናገር አትችልም። በመሃል ዜጎች እያለቁ ነው። ከዚህ ውጥንቅጥ እንዴት ነው ልንወጣ የምንችለው? መንግስትን በሌላ መንገድ ልንቀይር የምትችለው እንዴት ነው ጥያቄውና አሁንም ቲፒኤልኤፎች እያነሱ ያሉት የትግራይ ህዝብ ላይ ከታይቶም ተሰምቶም በማይታወቅ ሁኔታ እልቂት ታውጇል ነው እያሉ ያሉት እና ይሄስ እውነት ነው ወይ? ኦኬ ትላንት ጌታቸው ረዳ ስፖክስ ፐርሰናቸው በነበረ ሰዓት ይሄንኑ ይናገር ነበር። ትላንት ጌታቸው ረዳ ወጥቶ ሐቁን በተናገረበት ሁኔታ ላይ እዛ የቀሩት እነ ደብረጽዮን ገብረ ሚካኤል አሁንም የትግራይን ህዝብ በከተማዊ ቋንቋ ጭማዳ ሲይዘው ወይም ደግሞ በንግድ ቋንቋ ዋስትና ሲይዘውት የራሳቸውን ጥያቄ እያስመለሱ ነው የሚሉ ወገኖች አሉና እነዚህን እናወራለን። ጭብጥ ሐሳቡ ግን የፌዴራል መንግስትና ሻዕቢያ ቲፒኤልኤፍ ፋኖ ሲባል ሁሉም አይደለም። እዚህ ጋር እንዳትሳሳቱ። ለሁሉም ፋኖች ለአንዳንድ ፋኖች ፌር መሆን አለብን። ሁሉም ፋኖች አይደሉም። እስቲል ቲፒኤልኤፍም ሲባል ሁሉም ቲፒኤልኤፎች አይደሉም። እና ደብረጽዮን ገብረ ሚካኤል ጋር ይቆማሉ፣ ከጌታቸው ረዳ ጋር ይቆማሉ። አሁን ምንድነው ቀጣዩ ስቴፕ? ጦርነት ሊፈጠር ይችላል ወይ ነው። ጦርነት ከተፈጠረስ እንዴት ያለ ሀገር ነው የሚኖረን? አዲስ አበባ መጥተው እነዚህ ኃይሎች ሊደባደቡ አይችሉም ወይ? እነ ሳፍና እነ ራፒድ ሰፖርት ፎርሶች እንደተደባደቡት ካርቱም ላይ ማለት ነው። እና ብቻ 4 ኪሎ እንግባ፣ ከገባን በኋላ ችግር የለውም እንነጋገራለን የምትለው ነገር ነው። እሱንም እየተነተንን ያለ ነው። ታፕታፕ እያደረጋችሁ ፕሊስ፣ ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለን። ታፕታፕ ስታደርጉ የምናወራ ወሬ በጥራት እንዲደርሳችሁ ነው እንጂ ታፕታፕ ገንዘብ አይደለም። አንዳንዷን እዛ ጋር 66K የሚለውን ያይና ቴዲ ዛሬ $66,000 ሰራ ይላል። ታፕታፕ እንዳይቆራረጥ ነው የሚያደርገው። ነገሯቸው ፕሊስ፣ ከታች ላሉ ለአንዳንድ ቲክቶክ ትላንት ለከፈቱ ሰዎች ነገሯቸው። ታፕታፕ ገንዘብ አይደለም። ዝም ብለህ ታፕታፕ አድርግ፣ ቴዲ ያለበትን ቦታ በሉት። የት ነበርክ? በጣም የምንወደው ወንድማችን ነው፣ ጋዜጠኛ ነው። እስኪ ያለውን ነገር ደግሞ ከሱ እንስማ። ወንድሜ 8 ደቂቃ አለ። ሰላም ቴዲ፣ እንዴት ዋላችሁ? እንዴት አመሻችሁ? አለን። አመሰግናለሁ። ባለፈው አንድ ፕላን ነበረን። አይ ዶንት ኖ መልእክት እስኪ ደርሰኝ እየጠበቅኩ ነበረ። ስልክን እኮ አለቀቅልኝም። ኦኬ ግሩፕ ፈጥሬ ያለውና በዚህ ጉዳይ ላይ እንድናወራ የግሩፕ ራይት መቀንቀን አለበት የሚሉና የዜግነት የሚሉ ሰዎችን አንድ ላይ መድረክ ለማዘጋጀት ግሩፕ ፈጥራለሁ። እዛ ውስጥ አስገባሃለሁ። እሺ፣ ዛሬ ባነሳው አጀንዳ ላይ እንግዲህ ምናልባት አሁን መጨረሻ ላይ እየተናገርከው ያለው ላይ ሪፍሌክት ለማድረግ የህወሓት ጉዳይ እኔ ብዙ የሚያወላዳ አይመስለኝም። የህወሓት ሞት የታወቀ ሞት ነው። በመጀመሪያ በኢትዮጵያ ህዝብ ልብ ውስጥ ሞተ ከ6 ዓመት በፊት። ቀጥሎ ተስፋ ያደረገው መቀሌ መግባትና መሸሸግ ነበረ። አሁን ደግሞ በትግራይ ህዝብ ልብ ውስጥ ሞቷል። ይሁን እንጂ ያው እንደ ፖለቲካ ፓርቲ መንፈሱ በአንድ ጊዜ ወይም ነፍሱ የሚወጣ ስላልሆነ ያው ይንፈረፈራል። ያንን አለነስ ግን ይህን ያህል ጉልበት አውጥቶ ኢንተርናሽናል አሊያንስ ፈጥሮ የኢትዮጵያ ስጋት ይሆናል ብሎ ማሰብ በፍጹም የሚቻል አይደለም። ምክንያቱም የህዝብ ቅቡልነት ያጣ ፓርቲ ቢኖርም የሞተ ነው። ቀጥሎ ደግሞ አሁን ያለው ዓለም አቀፍ ሁኔታ ለትግራይ ይቅርታ ለህወሓት የሚሆን አይደለም። ህወሓት ብዙ ጊዜ ወገቡ ተይዞ ነው የሚንቀሳቀሰው። ወገቡ ተይዞ ድጋፍ እየተደረገለት የሚንቀሳቀስ ፓርቲ እንጂ ሐሳቡ ተገዝቶ ሙሉ በሙሉ የህዝብ ቅቡልነት አግኝቶ የኖረ አይደለም። ፍሮም ዘ ቢግኒንግ
ሀያል እንዲሆን ግዙፍ እንዲሆን የተደረገበት ብዙ መንገዶች ነበሩ። እነዚህ አሁን ተዘግተው አልቋል። ጊዜውም ፋሽኑም ስላለፈ የህወሓት ሞት እውነተኛ ሞት ነው ብዬ ነው የምወስደው። ግን እዛ ጋር የት ነበር? ካሁን ፖዝ ላድርገውና እነዚህ ያው የምታያቸው በሚሊዮን የሚቆጠሩ የህወሓት ደጋፊዎች ለምሳሌ አገር ቤት ያሉት መሳሪያ ስለተደቀነባቸው ወይም ስለፈሩ ነው ሊባል ይችላል፣ ወይ ታፈነው ነው ልትል ትችላለህ። ከሀገር ውጭ ስቲል በሺዎች የሚቆጠሩ በመቶዎች ሺዎች የሚቆጠሩ የቲፒኤልኤፍ ደጋፊዎችን ስታይ አይዲዮሎጂው ማርኳቸው አምነውበት አይደለም ማለት አይቻልም። እኔ ምንድነው መሰለኝ ህወሓት አይዲዮሎጂ ነው። አይዲዮሎጂ ደግሞ በአንድ ጊዜ በተወሰኑ ቡድኖች ይቀነቀንና በጊዜ ሂደት ብዙ ሰዎች ጋር ደርሶ ይቀነቀናል። አሁን ቲፒኤልኤፍን እንደ ምሳሌ ስታነሳው መጀመሪያ ወደኋላ ሄድና ሶሻሊዝምን ተመልከታቸው። ዓለም አቀፍ በሁለት ጎራ ተከፍሎ ሶሻሊዝም እና ኢምፔሪያሊዝም ወር ዋቴቨር በጣም በኢኮኖሚውም በጦር ኃይልም ግዙፍ የነበሩ ጎራዎች ነበሩ። ዛሬ ሶሻሊዝም የታል? ስንት አቀንቃኞች ነበሩ ኢትዮጵያ ውስጥ። ዛሬም ድረስ በሶሻሊዝም ፍቅር ያበዱ ኮሚኒስቶች አሉ እኮ። ብዙዎች የምናውቃቸው መምህራኖቻችን ነበሩ እስከ መጨረሻ ድረስ ሶሻሊዝምን የመጨረሻ የሀገር ዋስትና አድርጎ የሚያምኑ እነ መንግስቱ ኃይለማርያም ዛሬ በህይወት አሉ። ከሶሻሊዝም አስተሳሰብ ያልተላቀቁ እና ሲወድቅ ይወድቃል፣ ጊዜው ሲያልፍ ይወድቃል። የማይወድቅ ነገር የማይወድቅ የፖለቲካ አመለካከት የለም። ሰው ህወሓት እኮ አመለካከት ነው እንጂ ህዝብ አይደለም። ከድሮ ጀምሮ በግሌ ህወሓት ማለት ህዝብ አይደለም ብዬ እከራከራለሁ። ህዝብ ጋር ወስዳችሁ አጣብቃችሁት የሆነ አንድ ፊዚካል ቦዲ አታድርጉት። አስተሳሰብ ነው፣ አመለካከት ነው። ያዋጣል ተብሎ የመጣ የግለሰቦች አስተሳሰብ ነው። አድጎ ብዙ ሊመስል ይችላል። ጊዜው ሲያልፍ ደግሞ ከወደቀ ይወድቃል። ዛሬ ህወሓት ወድቋል ብዬ የምናገረው ከዛ አንፃር ሰዎች ሊኖሩ ይችላሉ የሚያምኑበት። ህወሓት ብለው የሚያቀነቅኑ በፍቅሩ የወደቁ ዛሬ ሊለቃቸው ያልቻለ ምናልባት ቆይቶ የሚገባቸው ሳይገባቸውም እስከ መጨረሻው የሚቆዩ ሰዎች ሊኖሩ ይችላሉ። አንድ የፖለቲካ አይዲዮሎጂ እኮ ሞተ የሚባለው ሰዎች ሁሉ ጠፍተው አይደለም። የሚያመልኩት እንደ አዲስ እንዲያንሰራራ የሚጥሩ ሰዎች የሉም ማለት አይደለም። ነገር ግን ፋይዳ የለውም፣ ያስተሳሰብ ጥቅም የለውም። ደግሞ የህወሓት ጥቅም አለመኖር ብቻ አይደለም፣ ጉዳት ነው። ህወሓት በራሱ አመለካከቱ እጅግ በጣም መርዘኛና ጉዳት ያለበት እንደሆነ የኢትዮጵያ ህዝብ እንደኔ ሩቅ ሆኖ ያለው ይቅርና የትግራይ ህዝብ ራሱ ለሱ ተብሎ የተቋቋመው ህዝብ ራሱ ዛሬ የተናገረው እናት ልጆቿን ያጣችበት፣ ወጣቱ ተስፋ ቢስ የሆነበት፣ የአካል ጉዳት፣ ሞት፣ መደፈር የታየበት ስለሆነ የፖለቲካ አስተሳሰቡ የማይጠቅም መርዛማ ነው። ስለዚህ ሞቷል፣ በቁም ሞቷል። እነዛ ሰዎች አሉ ስለሚጠቀሙበት ነው። ባይዘወይ ሌላውን ድሃ ህዝብ ይህ የፖለቲካ አመለካከት አለ ብለው በማሳመን ይጠቅማል ብሎ በማሳመን ከኪሱ እየከፈሉ የሚኖሩ አሉ እኮ ዛሬ የዩቲዩብ ምናምን ላይ የሚፎክሩትም ቴሌቪዥን ጣቢያ ከፈትንልህ የሚሉ እንደገና ሙዚቃ ጭፈራ ቤት ምናምን እየከፈቱ ያንኑ የከበሩ የሚያስደበድቡ የሚጠቀሙ ሰዎች አሉ። እነዚህ ሰዎች የህወሓትን አስተሳሰብ ተው አመለካከቱ ሞቷል ብትላቸው አይሰሙም። ስለዚህ ከዛ አንጻር ነው ማየት ያለብን እንጂ ፕራክቲካሊ የሚጠቅም ለህዝብ ፋይዳ ያለው ፖሊሲ አውጥቶ የልማት እቅድ ለወጣቱ የነገ ተስፋ የሚሆን ራዕይ ያለው ፓርቲ ይሆናል ብሎ የሚገምት ሰው አይ ዶንት ኖ እንዳልኩ ከጥቅም አንጻር ካልሆነ በስተቀር ትክክለኛ ምልከታ ያለው ሰው አይደለም። ወደ ኤርትራ ስንሄድ እኔ ህወሓት ከኤርትራ ጋር ሆኖ ምናምን የሚለው አይደለም። ኢዳዝንት ይሄ የሚሰራም ካልኩሌሽን አይመስለኝም። የኤርትራን ጉዳይ በተመለከተ አሁን ቅድም አንድ የብልጽግናው ሰውዬ ገብቶ ስለ ብርጌድና አመዱ እንዲህ አድርገን የኤርትራ ህዝብ እኮ ሰልችቶታል እንዲሆኑታል የሚል ይሄ ሶፍት ስትራግል መንግስት አገር ውስጥ ሆኖ ለኤርትራውያን አማራጭ ሀሳብ አማራጭ ቡድን የማቅረብ ይሄ በጣም ያረጀ ድሮ ሶማሌ ምናምን እኛ ላይ ያደረጉትን ነገር የማድረግና የማይሰራባቸው ብዙ ምክንያቶች አሉ። አንደኛ እኛ ራሳችን ብዙ ውስጥ ያሉ የሚታገሉን የራሳችን ቡድኖች እያሉ ሌላ ውጭ ሄዶ ታግሎልኝ ያንን ነፃ አውጥቶ ከዛ በኋላ ለኔ ጥቅም ይቆምልኛል ብለን ኢንቨስት የምናደርግበት ሚሊተሪም ኢኮኖሚም
ሊኖረን አይገባም አይችልምም ደግሞ። ስለዚህ ይሄንን አስተሳሰብ ትቶ ኤርትራውያን ከፈለጉ የፈለጉትን ያድርጉ። ኢሳያስን እስከ መጨረሻው ሸከሙት፣ ከፈለጉ እስከ መጨረሻው እርገጣቸው። ኢትስ ኖት አወር ቢዝነስ። የኛ ቢዝነስ ምንድነው? የሚገባን ነገር አለ ብሎ ማመን ነው። እኛ አሰብን መጠየቅ ግዴታችን ነው የኛም ስለሆነ፣ ቀጥሎ ደግሞ ከኢኮኖሚ ጥቅም አንፃር እኛ ታፍነን መኖር ስለማንችል ከህዝብ ቁጥርም አንፃር 3 ሚሊዮን ህዝብ ዝም ብሎ መኖር ይችላል። እንኳን ይሄ ሁሉ ወደብና ምናምን ተሸክሞ ይቅርና እንደዚሁም ከኛ እንኳን ዝም ብሎ በሚመላለስለት ምግብ መኖር የሚችል ህዝብ 130 እና 140 ሚሊዮንን ህዝብ ማስራብ የለበትም። ይሄ በሰማይ በምድር የሚያስጠይቅ ነገር ነው። ስለዚህ የኛ መፍትሄ ያለው እኛ ውስጥ ነው፣ የኛ አንድነት ነው። መንግስት ዝም ብሎ ይሄንንም ያንንም ያቦቃ ከሚኖር ኢትዮጵያዊ አንድነት እንዴት ልፍጠር ኢን ሾርት ፔሪድ ኦፍ ታይም፣ በአጭር ጊዜ ውስጥ ይሄ ህዝብ ነገ ሳይበላው ይሄ ህዝብ አንድ ሊሆን የሚችልበት መንገድ ምንድነው? ምሁራንን ማናገር፣ ፖለቲከኞችን ማናገር፣ ተቃዋሚዎችን ማናገር፣ የሚዋጉትን ምንድነው የምንፈልገው? የተለየ ፍላጎት አለን እንደ ኢትዮጵያዊ ሆነን ነው እየተጣላን እየተጋደልን ያለነው። ወደ አንድ መድረክ የምንመጣበት መንገድ መፍትሄው ምንድነው ብሎ ዩኒቲ መፍጠር። ከዚያ በኋላ የኛ ጉዳይ ከኤርትራ ጋር ራሳችን የምንፈታው ፕሮብለም ነው ብዬ ነው የማስበው። እነዚህ ሁለት ነገሮች ላይ ከተናገርኩ ሌላው ምናልባት ተመልሼ በኋላ እናገራለሁ። ቴንክ ዩ። የት ነበር የላካችሁልኝ ሰዎች? የተለያየ እሳቤ ያላችሁና ቪዲዮ ማብራት የምትችሉ መሆናችሁን እወቁ። ቪዲዮ የምታበሩ እዚህ የተከበረ ውይይት ነው እያደረግን ያለ ነው። ከመጋረጃ ጀርባ ሆናችሁ ድምፅ ማታዋጡ። አንዳንዱ ከመጋረጃ ጀርባ ሆኖ ጀግና ይጫወታል ማለት ሁሉም በቪዲዮ የሚታዩ ጨዋ ነው ማለት ሳይሆን በቪዲዮ እዚህ ያሉ ሰዎች ሊያዩአችሁ ይፈልጋሉ። ምክንያቱም የምትናገሩ ስለነሱ ነዋ። ስለነሱ የተናገራችሁ ስለነሱ ማን እንደሚናገር ማየት አለባቸው ህዝቡ አይደለም። ለዛ ነው ቪዲዮ የምታበሩ ያልኳችሁ። ወደ በኋላ ግን በኦዲዮ ለምታወሩ ሰዎች፣ ቪዲዮ ደግሞ የማታበሩ ሰዎች፣ በኦዲዮ ብቻ ደግሞ የምታወሩ ሰዎች ጨዋ ደግሞ መሆን አለባችሁ። እንደው ሌላው ቢቀር ቪዲዮ ባታበሩ ደግሞ ጨዋነት ደግሞ ሊኖር ይገባል። አንዳንዱ ቪዲዮ ማያበራም በኦዲዮ ብቻ ነው ድምፁን የሚያዋጣው፣ ጋጥ ወጥም ነው። ከሁለት የተበደለ ነው እና ለጨዋዎች ደግሞ አንድ መድረክ ደግሞ ይዘጋጃል ለማለት ያለው። በልዩ ልዩ አጋጣሚዎች ቪዲዮ ማብራት ማትችሉ አንዳንድ ሰው ቪዲዮ ማበራ እውነት ለመናገር ቪዲዮ እያበራ ሲናገር አንዳንዱ የጻፈ የሚያነብ ስለሆነ ነው። አንዳንዱ ደግሞ የሰው አይናፋርም ስለሆነ ሊሆን ይችላል። አንዳንዱ ደግሞ ከሀገር ዘርፎ የወጣ ሊሆን ይችላል። አንዳንዱ ቸርች ውስጥ ወይ አይዶኖ ፓስተር ሊሆን ይችላል። እዚህ ፖለቲካ እንዴት ሰበስካለ እንዳይባል ፈርቶ ሊሆን ይችላል። ልዩ ችግሮች አሉ። ልዩ ችግሮች አሉና ፎቶ ተዘቅዝቆ እንዳይሰደብ ምናምን ምን ያመጣል? ፎቶ ተዘቅዝቆ ቢሰደብ በሀገሩ ጉዳይ እያወራ ይሰድባል፣ ጋጦጦች ያጨበጭባሉ፣ ያልፋል። በቃና የሆነ ነው። ልዩ ነገሮች ሊኖሩ ይችላሉ። በዛ አውድ ነው እያወራን ያለ ነው እና የላካችሁ ሰዎች ግን ለአሁኑ ውይይት ቪዲዮ እንደምታበሩ እርግጠኛ ሆኑ ለማለት ያለው። አቶ ይርታቸው እንኳን ደህና መጣ መጡ። 8 ደቂቃ አለው በተነሱ ሀሳቦች ላይ ያው የሰው ልጅ አባቱን አንተ ስለሚል አንቱ ልበል። አንተ ብዙ ጊዜ ኧረ ምንም ችግር አንተ ማለት ትችላለህ፣ ግን ጽንሰ ሀሳቡ ዝግጅት ስለነበር አልሰማሁም እና አጠቃላይ ስለ ኦፊሻሊ በሀገራችን ያለው ሁኔታ ዶክተሮች የታሰሩበት ኢትዮጵያ ምን ያህል እንዳለች የምንወያይበት ከሆነ ማውራት እችላለሁ ከራሴ። ግን በደንብ ሁሉ ነገር አልሰማሁም። ስለ አሰብ ከሆነ ስለ አሰብ ትንሽ ሌላ ሰው ይናገርና ከዛ በኋላ ብመጣ ይሻላል። የኔ ቴሌግራም ውስጥ አለክ? የለሁም። ፈልጌው ነበር አላገኘሁትም። ሌላ ፌክ አለ። አይ ቲንክ ከ4600 በላይ ከ4500 በላይ ተከታይ ያሉት ነው። እዛ ቴዲ ሐዋሳ ብለህ ቴሌግራም ላይ ሰርች አድርግና እዛ ላይ ያመጣላል። አጀንዳዎችን እዛ ላይ ስለምጽፍ አንብበህ ተዘጋጅተህ ማጣቀሻዎችን የሚዘድት መጣ ይረዳል ሌላ ጊዜ። ለአሁኑ ግን ሌሎች ያወሩና ከዛ በመነሳት አደራጅተህ ሀሳብን ታስተላልፋለህ። እሺ ችግር የለም። እሺ ደስ ወደ አንተ ልምጣ ወንድሜ። አሁን የቀነስነው 7 ደቂቃ ላድርግና ቶሎ እንዲደርሰን
ኦኬ ቴንክ ዩ የተነበር ግን ረጅም ጊዜ ድምፅ አይሰማም። ድምፅ አይሰማም። አሁን አሪፍ ነው። አይ ቲንክ ሳስቀምጥ በቃ እጄ እንድጠቀም ማለት ነው። እየተነበርክን ስላየው ደስ ብሎኛል። ከረጅም ጊዜ በኋላ ነው ያየሁት። ሰላም ብያለሁ ወንድሜ፣ የት እንዳለ አላወኩም። እኔ የቲፒኤልኤፍን በሚመለከት ትንሽ ባወራ ደስ ይለኛል። ምናልባት ቀድሞ ከኔ ተከትሎ አውርቶ የወጣ ልጅ ነበረ። ገና ጥሩ እየተደራጀን ነው፣ ፋኖች ጥሩ ደረጃ ላይ ነን፣ እንደውም ትግሉ ራሱ በጣም እየተጠናከረ ነው ምናምን ብሏል። እና እኔ የምታየኝ እያለቀ እንደሆነ ነው። ትግሉ እያለቀ ነው። በየትኛው ዓለም እንደሆነ አላውቅም። ዋና አመራሮች እጅ እየሰጡ ጥሩ ላይ ነን፣ እየበረታን ነው፣ መንግስትን እያርበደበድን ነው የሚለው ምን አይነት እድገት እንደሆነ አላውቅም። ፕላስ ደግሞ አመራርን አለመምረጥ እንደውም ጥሩ ነው። ከጥቅሙ ጉዳቱን ከዚህ በፊት አይተናል። አንድ መሪ አለመምረጥ በጣም ብልሃት ነው ምናምን ስል ፋኖ ደጋፊነት እንደው ስሜት ይሁን እስቲ ድንቁርና እንደዚህ ተደራርቦ ይሰጣቸዋል ወይ እላለሁ። ማለት በተለይ የትጥቅ ትግል ሲደረግ መሪ ብቻ አይደለም የሚያስፈልገው፣ ባይዘው አንድ መሪ ብቻ አይደለም የሚያስፈልገው፣ ለዛውም ካሪዝማቲክ የሆነ መሪ ስትመታ የሚያጠነክር ማለት ሩቅ ሆኖ በድምፅ የሚያነቃቃ ምናምን ነው እንጂ የሚያስፈልገው ተበታትኖ ቁርስ 13 መሪ መርጠን መጣን ብሎ 13 የት እንዳሉ 13 እድል እንኳን እንደዚህ እኮ አይሆንም። እና የፖለቲካ መሪ ሴንትራላይዝድ የሆነ በጣም ጥብቅ ዲስፕሊን እኮ ይጠይቃል። አሁን ሻዕቢያን ብንወስድ ዛሬ አርጅቶ እንደዚህ የማንም መጫወቻ ከመሆኑ በፊት እኮ አለ ሰውየው እስካሁን በቃ የምደመጥ የምዳሰስ ምናምን አንድ መሪ ያስፈልጋል። የሚያዝ ተነስ ተቀመጥ የሚል ሂድ ቁጭ በል የሚል በጣም የሚወደድ የሚደመጥ ያስፈልጋልና ያን መሪ መምረጥ ያቃተ የድኩማን ስብስብ ስትራቴጂ ነው የኔ ይሄ መሪ አለመምረጥ። መሪ ካልመረጥክ እኮ መንገድ የለህም ማለት እኮ ነው። መሪ ብቻ ላይ ጠንካራ በሱ ዙሪያ እንደ ማግኔት የምስል መሪ መርጠ እንኳን ከባድ ነው። ቲፒኤልኤፍ መለስ የሚባል መሪ ነበረ። በዓለም ላይ የለም እንደዚህ መሪ አልባ ሆኖ ጥሩ ደረጃ ላይ ነኝ የሚል የለም። ሰሞኑን ግን እየመጣ ያለው በወረፋ አለን የሚሉት ነው። እኔ ተገልብጦ እያዩ እንደሆነ አላቅም። ወይ ብልጽግና ደጋፊ ሆኖ ከሆነ እየተጠናከረ ነው፣ ወደዚህ የሚመጣው ኃይል እየበዛ ነው። እንደዚህ ሳምንት ስጎርፍ አይቼ አላቅም። እና አለን የሚሉት ሰው እየመጣ ነው። እሱን ልተው። እኔ ቲፒኤልኤፍ ጋር ሲመጣ ተዶ ያነሳሁን የት ነበር የመለሰበትን መንገድ በጣም ነው የወደድኩት። ቲፒኤልኤፍ ከዛሬ 2 ዓመት በፊትና ዛሬ እኩል አይደለም። አለን የሚሉት አፍና ጭንቅላት እኮ ቲፒኤልኤፍ አሁን አዲስ አበባ ነው ያለው። አለን የሚሉት ምሁራን አዲስ አበባ ናቸው ያሉት። ቲፒኤልኤፍ የፈረሙ እጆች እኮ አሁን አዲስ አበባ ነው ያሉት እኮ ባይዘው ቲፒኤልኤፍን ወክለው በዓለም ደረጃ ሲንቀሳቀሱ የነበሩ ሰዎች የፈረሙ ሰዎች የፈረንጀፍ እንኳን የሚያውቅ እኮ ቲፒኤልኤፍ ውስጥ የቀረ የለም እኮ አሁን ጀነራል እኮ ቀላል የማይባል ነው ያለው። ወደ ሀራ መሬት ላይ የሄደ ብዙ አለ፣ አፋር የተሻገረ ብዙ አለ፣ አዲስ አበባ ያለ ብዙ አለ። እኔ በሚዲያ ደረጃም እኔ አንዳንዶች እንደ ሮቦቶች እና ባልቴቶች ካልሆኑ በስተቀር በራሳቸው አስበው አመዛዝነው ትንተና የሚሰጡ የህወሓት ደጋፊዎች የት ነው ያሉት? አሁን እና ሉላ የት ነው ያሉት? መቼም እነ ስታሊን በቆሎ ከሰጠ በቆሎ የሚተፋ በርበሬ ከሰጠ በርበሬ የሚተፋ ምንም ካልሰጠ ምንም የማይተፋ ሰው ነው። ስሜት እንኳን ያለው አይመስለኝም። ባይዘው እኔ አርቲፊሻል ኢንተለጀንስ ከሱ የተሻለ ስሜት ያለው ይመስለኛል። ሪአክት እኔ ሰው ሲሞትም የማይደነግጥ ሰው ሲወለድ የማይደሰት ሰው ያየሁት እሱ ነው። ከዛ ውጭ አንዲት ፓስተሪት የነበረች ናት የምትመጣ። ሌላ ማን አለ? እናንተ አካባቢ አንድ ሰው አለ ፓስተር የሚባል እሱ የድሮ ፓስተር እኔ ቀድሞ ፕሬዝዳንት ነበር የማውቀው እኔ ቀድሞ ፓስተር የሚባል ከነሱ ሶስቱ ውጭ ምን እዚህ ያለሁበት ካናዳ አንድ አለ። አንድ ካናዳ ጥሩ ሰው ይወጣዋል። ግን እንትን የመሰሉ ሰዎችም ካናዳ አግኝተን ማን የቲፒኤልኤፍ ሰው ድምፅ አይሰማም። ድምፅ ኤድመንዶ የሚባል አንድ ሳዮ ፊቱ ራሱ ለፓስተርነትም አይሆንም፣ ለፖለቲካም አይሆንም። ፊቱ ለፓስተርነትም እና ዛሬ ገጭት ፓስተር ቢቸግር
ፓስተር ቢቸግር ነው ሆኖ ነበር። ግን ከዚህ በፊት አላውቅም አይዶ ነው። አንዲት ደግሞ መንፈስ ምናምን የምትል ሴትዮ ነበረች። አሁን እሷ ሴትዮዋን የመጣችው ከመጽሐፍ ቅዱስ ጥቅስ አብይን የሚመስል ፈልጋ እንድታገኝ ነበረ። በዲያስፖራ ደረጃ አሁን የት አለ ዲያስፖራ ብትል የለም። ባይዘ በጣም ዌል ኦርጋናይዝድ የሆነ ኮሚኒቲ ነው። ትግራይ ኮሚኒቲ ጠንካራ ኮሚኒቲ ነው። በጣም ኦርጋናይዝድ የሆነ ኮሚኒቲ ነው። ጉልበት ያለው ኮሚኒቲ ነው። ዛሬ ግን ተንክስ ቱ ቲፒኤልኤፍ የለም፣ ያ ህብረት የለም እና ዛሬ እርስ በርሳቸው እንዳይዋጉ አንድ ነበረ ሚሊተሪ ለሁለት ተከፍሎ የምጠበቅበት እኔ ዶክተር አብይን በዚህ አጋጣሚ በጣም አቅልሎ የሚያዩ ሰዎች በእውነት በጣም ከልክ ያለፈ ደግነት እያሳዩ ይመስለኛል። የአፍሪካን ቀንድ ፖለቲካ በእጄ መዳፍ አነባለሁ የሚል የህግደፍ ሰውዬ እኮ ዛሬ አዳለው የሚባል ድልድይ ስር ተደብቆ ነፍስ ውጭ ነፍስ ግቢ ላይ እንዲያደርግ አደረገ። ጀርባውን እያሻሸ የፈለገውን ተጠቅሞ አኝኮ የጣለው እኮ ዶክተር አብይ ለሴራም ለስራም በእውነት ብዙ ጠላቶች እንደሚገምቱት አይደለም። እና እኔ ምናልባት ኤርትራን በሚመለከት በሶፍት ዲፕሎማሲ አይሰራም የሚለውን እኔ በትክክል እጋራለሁ። አይቻለሁ፣ ተመላልሻለሁ፣ ሰምቻለሁ። ምናልባት የተነበርክ ጀነሬስ ነው 3 ሚሊዮን የሚባል እዛ የለም። የሽማግሌዎች የአዛውንትና ባልቴቶች ትንሽ ወጣቶች በግድ መሳሪያ የተሸከሙ እኔ 1.7 ሚሊዮን 1.5 አካባቢ ኤርትራ ውስጥ አንድ ጎጆ አይተ ሌላ ጎጆ ለማየት 25 ኪሎ ሜትር መንዳት አለብን። ከተማ ውስጥ ጎስት ከተሞች ናቸው ያሉትና ምናልባት ድንበር አካባቢ ወታደር ማሰልጠኛ አካባቢ ነው የሰው ስብስብ ወይ ተማሪዎች ከትምህርት ሲወጡ ብቻ ነው ሰው ያለ የሚመስል። ካልሆነ ተጨንቀ የምትሞትበት ሀገር ነው። እኔ ታሪካዊም ህጋዊም መብታችን የሆነውን አሰብን እኔ በቦሌም በባሌም ብንወስድ ቅር አይለኝም። መንግስት ያን ቢከተል እኔ ቅር አይለኝም። በነገራችን ላይ ቅድም ለቲፒኤልኤፍ እንዳልኩት ለሻዕቢያ መንግስት ለህዝቡ ክብር አለ። የሻዕቢያ መንግስት ኢትዮጵያ አሰብን አልፈልግም ብትል ከመዋጋት እንደማይመለስ ታውቃላችሁ። ከመቆስቆስ ባህሪያቸው ነው። ጦርነትን ነው ኤክስፖርት የሚያደርጉት። ኦንሊ ሶርስ ኦፍ ኢንካማቸው ያ ነው። አሁን የፕሪቶሪያ ስምምነት እኮ ነው። አሁን ሰዎች አይዶ ነው እንዴት እንደምታታባቸው አላውቅም። የፕሪቶሪያ ስምምነት በቲፒኤልኤፍ እና በፌዴራል መንግስቱ ስለተፈራረመ እኮ ነው። ቲፒኤልኤፎችን ወይም ደግሞ እንዳሰቡትም ትግራዋዮችን ለምን አልጨረስንም ከሚል እሳቤ ነው አይደለም። ከዚህ ውጭ አለ እንደ ሰው አለ። ከዚህ ውጭ አለ። የፕሪቶሪያ ስምምነት ነው አይደል ያኮራረፋቸው። ከዛ ውጭ ኢሱ ሲባባሉ ነበር። ቁርስ አዲስ አበባ፣ ከዛ አስመራ ሲባባሉ ነበር። በተረፈ ኦኬ አሰብን አንፈልግም እሺ ብንል እንኳን የባህር በር በቃ ወደ ኤርትራ ዞረን አናይም ብንል እንኳን የሻዕቢያ መንግስት ፕሮኬቲቭ የሆነ አካሄዱን አያቆምም በታሪክ ቢኮዝ በጀታቸው ከግማሽ በላይ ወይም ደግሞ ሩቡን ብትሉት ከኢትዮጵያ ጋር አጌንስት በሆኑ ኃይሎች ከቨር የሚደረግ ነው። ግብፅ አለች። ከግብፅ ጋር ምንድነው የሚያገናኘ? 5000-6000 ማይልስ አለ በርቀት። ከኢትዮጵያ ጋር ያለ ህልውና ተመሳሳይ ህልውና ያላትን ሀገር ኢትዮጵያን ትተህ ከግብፅ ጋር አላንስ ስትፈጥር እንደው እንደ ሀገር ቋንቋችን የተደበላለቀ ህዝቦች ስለሆነን እንጂ ይሄ እኮ ጤነኝነት አይደለም። ጎልደን ኦፖርቹኒቲ ኤርትራና ኢትዮጵያ የሚገርም ኦፖርቹኒቲ በእጃችን እያለ ስንት ምሁራኖችን ያፈራን ሀገሮች ሆነን በተወሰኑ ሚሊታንት የሆነ ሜንታሊቲ ባላቸው ሰዎች ምክንያት በጋራ ያለን እድል እንኳን መጠቀም ያልቻለን ህዝቦች ነን እኮ። የሚያሳዝነኝ ሀገር ቤት ያሉ ሳይሆን ከሀገር ውጭ ያሉ ሰዎች የመፍትሄ ሀሳብ ማምጣት የሚችሉ አለመሆናቸው ነው የሚያሳዝነኝ። ብዙ ምሁራኖች አሉ ኤርትራውያን ራሳቸው፣ ብዙ ምሁራኖች አሉ ትግራዋይ፣ ብዙ ሊቃኖች አሏቸው። ይህ እንደ ህዝብ የሻርክ ትራፊ የሚሆነውን ይሄ በየወንዙ የሚሞተውን ወገኖቻችንን እንዴት ከድህነት እንዴት ከመሰደድ እኛም ራሳችን አንሰደድም ነበር በእጃችን ያለውን ወርቃማ ዕድል ብንጠቀም እንደ ሀገር። እና ይህን ካላፈለክ ለዚህ መፍትሄ ካላመጣ ያንተ መማር ያንተ ዶክትሬት ያንተ ኢንጂነርነት ምን ይጠቅማል? ጥቅሙ ምንድን ነው? ግርግዳ ላይ ስቀለው ዶክተር እንትና እያልክ ዩቲዩብ ላይ አናሊሲስ የምሰራ ሰውዬ፣ ያውም ደግሞ ትምህርት ቤት ያልሄዱ ሰዎች የማመነጩትን ሀሳብ የምታመነጭ። እኛ በዚህ ዘመን ነው ዶክተር የተባለው ሰውዬ ሚስማር በትኑ ሲባል ያየ ነው። ዶክተር ተብሎ ሚስማር በትን ይላል፣ ዶክተር ተብሎ ቁረጠው ፍለጦ ይላል። እና ትምህርት ቤት የሄድከው ለምንድን ነው? ምሁራን
ላሉብን ለተሰወሩብን ወይም ደግሞ መፍትሄ ላጣንባቸው ነገሮች መፍትሄ ማምጣት ስትችል ነው። እኔ የሚገባኝ እንደዛ ነው። እና በተለይም በኤርትራና በኢትዮጵያ መካከል ያላቸው ምሁራኖች፣ ልሂቃኖች በዚህ ጉዳይ ላይ መነጋገር አለብን ለማለት ያለው። እሺ ወደ ሳም እመጣለሁ። ሳም ወደ አንተ ልምጣ። ቴንኪው ደሱ 7 ደቂቃ አለ። ታፕታፕ እያደረጋችሁ ቴዲ አመሰግናለሁ። በድጋሚ ቅድም ያልተናገርኩት ርዕስ ሁሉ ነበረ የሐኪሞችን የሚልና ከሱ ልጀምር። ሐኪሞች ቦልድ ሆነው ወደፊት መውጣታቸውና ችግራቸውን መግለጻቸው በጣም ነው አፕሪሼት ማድረጋቸው። በጣም የሚያሳዝነው ከሐኪሞች በታች ደግሞ እዚያ የሚያገኝ በጣም ብዙ ሲቪል ሰርቫንት አለ። በጣም ብዙ ቁጥር መምህራን አሉ፣ እየተራቡ ያሉ፣ ለልጆቻቸው ዳቦ ማቅረብ የማይችሉ፣ የቤት ኪራይ መክፈል የማይችሉ፣ ሸሚዝ መቀየር የማይችሉ መምህራን፣ የሲቪል ሰራተኞች በጣም በጣም ብዙ አሉ። ሰላማዊ በሆነ መንገድ ወጥቶ ረሃብን፣ ችግርን መግለጽና ለተሻለ ህይወት ለተሻለ ክፍያ መታገል ምንም ችግሩ አይታየኝም። ሐኪሞችን እንኳን ወጥ ደግፎ የሚወጣ ሌላ ሰራተኛ አታይም። ይሄ ምን ያሳያል? ሪፕሬሲቭ እንደሆነ ሲስተሙ ትረዳለህ። ፍራቻ፣ ስጋት እንዳለ ትረዳለህ። ያዎችን እንኳን እንዳላጣ አሁን የያስኳትን ነገር እንኳን እንዳላጣ ብሎ የመፍራት የመስጋት ታያለህ። ከዚያ ውጭ መንግስት እኔ ቀደም እዚህ ጋር ደሳለኝ የብልጽግና ደጋፊ እንደሆነ ከአንዳንድ ቪዲዮቹ አስታውሳለሁ። እሱ ያመነውን የሐኪሞች የኑሮ ችግር እሱ የሚደግፈው መንግስት አላመንም። እያስፈራራ የሚሰጠው መግለጫ በጣም የሚያሳፍር የሚያሳዝን፣ ለተማረ ሰው አይደለም ለሌላ ለጠላት ሀገር ህዝብ ማትሰጠው መግለጫ ነው። አሁን ከመንግስት ሚዲያ የምታየው እጅግ የሚያሳፍር፣ እንደ መንግስት የማትቆጥረው ዱር የተሰበሰበበት ነው ይመስልህ። እርቦናል ያለን ሰው መልኩ የተበላሸን እድሜውን በሙሉ ተምሮ መልኩ የተበላሸን ሰው ልጁን በሚዲያ ወጥቶ ልጆቹን ይቅርታ የሚጠይቅ ሰው እንዴት ታስፈራረዋለህ? የመንግስት ኃላፊነትስ ዓላማው ምንድን ነው? አንደኛ ዓላማው ምንድን ነው? የመንግስት ሮል ምንድን ነው? ህዝብ እኮ ከክላሲካል ጀምሮ እኮ ስቴት ፖለቲካሊ ኦርጋናይዝድ ሲሆን ምንድነው ሶሳይቲ ፖለቲካሊ ኦርጋናይዝድ ሲሆን ይመሰረታል፣ መንግስት እንዲኖረው ይደረጋል። መንግስት ደግሞ ኮመን የሆነ ቤኔፊት እንዲሰጥ ያደርጋል ነው። ያው ሴኪሪቲ ነው። ሴኪሪቲን አልሰጠም። መንቀሳቀስ አይችልም። ነጋዴ ሰው መንቀሳቀስ አይችልም። መታገት አለ። ብዙ ችግር አለ። ሴኪሪቲ የለም። ሴኪሪታይዜሽን ኦፍ ዘ ቦዲ ፖለቲክስ አንዱ መንግስት የሚቋቋምለት አንዱ ዓላማ ነው። እዚህ ጋር ሰላም የለም፣ ሰው ይታገታል። እዛ ጋር ግን የመንግስት ወታደር ሲዋጋ ታይዋል። ይሄ ቶታል ፌለር ነው። አንደኛ። ሁለተኛ ሰራተኛ የሚገባውን ነገር አያገኝ። ቅንጦት ነው ብሎ ሊያስብ ይችላል መንግስት። እሱን የሚገባውን ነገር ግን እንዳይራብ ማድረግ አይችልም ወይ? የኢትዮጵያ ኢኮኖሚ ሰራተኛ እንዳይራብ ማለት በልቶ የሚያድር ቤዚክ የሆነ ቤዚክ ነሰሲቲውን የሚሸፍን ኢኮኖሚ አይደለም ማለት ነው የኢትዮጵያ ኢኮኖሚ። እዚህ ጋር እየተራበ ያለ ባለሙያ ያለ የሰራተኛ ዘመኑን በሙሉ የተማረ፣ እዚህ ጋር ደግሞ ትልቅ የሆነ ኤክስትራቫጋንዛ ቤተ መንግስት የሚገነባልህ መንግስት አለ። ከዛ ራበኝ ስትለው መልክ ተበላሽቶ የምትቀይረው ሸሚዝ ሳይኖርህ ልጆችን የምታበላው ነገር አጥተህ ወጥተህ ራበኝ ስትለው ያስፈራራ መንግስት አለ። ይሄ ቶታል የሆነ አውቶሪታሪያን ሪፕሬሲቭ የሆነ መንግስት ነው። አክቹዋሊ ወደ ሪፕሬሽን ወደ ይሄ ሪፕሬሲቭ አውቶሪታሪ የተቀየረ ወዲያው ነው። ሁላችንም ደግፈናል ሲመጣ። ዲያስፖራ ለ30 ዓመት አንድ ሆኖ ያልቆመ ዲያስፖራ ሀገሩ ቤት ያለ ህዝብ በቃ ኢትዮጵያንስ ኢን ኤንድ አውትሳይድ ኢትዮጵያ ሆነው ነው አይደል ስንደግፍ የነበር። ሁላችንም ደግፈናል። 4-5 ወር አልፈጀም እኮ ወደ ባክ ስላይድ ሲያደርግ ከዲሞክራሲ የደግፍንበት ምክንያት የዲሞክራሲ ጭላንጭል ስላየን ነው። በኋላ የተሰረዘ ማለት ነው። ራበኛ ያለን ህዝብ አይደለም ኖርማሊ ህዝብ ተርቧል። ከሰራተኛ ውጭ ያለ ህዝብ ደግሞ መናገር የማይችል አለ። በጣም በጣም ከፍተኛ ችግር ውስጥ ያለ እና ከመንግስት የሚጠበቅ መልስ አይደለም ይሄ። በጣም የሚያሳዝን የሚያሳፍር ጭምር ቱ ቢ ኦነስት። ስለዚህ ዶክተሮች አይደሉም፣ በአጠቃላይ የኢትዮጵያ ሰራተኛ የሚባል ደሞዝተኛ
የኢትዮጵያ ህዝብ ችግር ላይ ነው። ችግሩ በምንድን ነው የመጣው? ኢኮኖሚክ ብሬክዳውን ከጦርነት ጋር የተያያዘ አሁን ደግሞ በቀደም ሃርድ ከረንሲ ማጣፊያ ሲያጥራቸው የማይሆን ችግር ውስጥ አገሪቷን የከተቱት በብድር ምክንያት ከአይኤምኤፍ የመጣ አይኤምኤፍ ያስቀመጠው ፕሪኮንዲሽን ነው። አይኤምኤፍ ከዚህ በፊት ስንናገር ነበር፣ አይ ቲንክ ይመስለኛል። የትም ሀገር ላይ ሄዶ እርዳታ ሰጥቶ ከረንሲያችሁን በዚህ መልኩ አስተካክሉ ብሎ ሀገሩ በኢኮኖሚ የተረጋጋ አላየንም በታሪክ። የፈረሱ ሀገሮች ግን አይተናል። የፈረሱ ሀገሮች ገንዘባቸው ወረቀት ሆኖ በፌስታል ተሸክሞ ሄዶ ዳቦ እንኳን የማይገዛበት ሆኖ አይተናል ይሄ። ስለዚህ አሁን ለድሮን መግዣና ለታንክ ምናምን እንትን ማደሻ መግዣ ትበደራለህ፣ ሀገሪቷ ኢኮኖሚዋ ይሰበራል፣ 50% ዲቫልዩ አድርገህ ሰራተኛ ዳቦ እንዳይገዛ አድርገህ ሰራተኛ የለኝም ከፍለው የሀገሪቷ አቅም የላትም። ቤተመንግስት ግን ለመገንባት ሀገሪቷ አቅም አላት። ወይ ደግሞ ከዚህ በፊት ስናወራ እንደነበረው እኔ ያመጣሁትን አትጠይቁኝ ፓርላማ ስላልመደበልኝ። ግን ቆይ እስኪ እኔ እዛ ጋር የማይገባኝን ጥያቄ ልጠይቅ። መንግስት አሁን ምንድን ነው የተያዘው ነገር? ምንም ቴዲ እኔም ሁሌ ብጠይቀው ሶሪ አሁን ምንድን ነው የሚመስላችሁ እናንተ? አሁን ህዝቡ ምንም አያመጣም ነው? እኔ እንግዲህ እስከሚገባኝ ድረስ አመፅን እየወለደ ሲሄድ ነው የማውቀው በየትኛውም ዓለም ላይ። ለምሳሌ የሆነ አመፅ ከተነሳ ቲፒኤልኤፍ እንኳን ስልጣን ሲይዝ 7 ሆነው የዩኒቨርሲቲ ተማሪዎች ናቸው ጫካ የገቡት። ከዛ በኑሮ ውድነት የተመሰቃቀለ በደርግ ግድያ የተማረረ ተስፋ ያጣ ሁሉ ሲቀላቀላቸው ያሉበት ደረጃ ላይ ደረሱ። አሁን የህክምና ባለሙያዎች በጣም ኢኖሰንቶች ናቸው፣ ፖለቲካ ውስጥ አልገባንም እያሉ ነው። ፕሮፌሽናል ናቸው፣ መስመራቸውን ጠብቀው እየሄዱ ነው። ለእነዚህ ሰዎች ምላሽ ማይሰጥ ከሆነ መንግስት በንቀት የሚያይ ከሆነ ነገ መምህራን ይነሳሉ፣ ከዛ በኋላ ፖሊሶች ጥያቄ ያነሳሉ። አመፅን እየወለደ እንደሚሄድ ስትራቴጂካል የሆነ አመራር ማጣታቸው ነው ነገ ምን ሊፈጠር እንደሚችል መገመት ተሳስኗቸው ነው ወይስ ንቀት ነው ብለን የምታስበው? ምንድነው ያንተ ሃይፖቴቲካል የሆነ ስቴትመንት ነው የምታስቀምጠው፣ ግን ምንድን ነው ብለን የምታስበው? ሱዳን ላይ ያለውን አመፅ ዳቦ ላይ ሳንቲ ስለተጨመረ ሰላማዊ በሆነ መንገድ አልበሽርን ከጨዋታ ውጭ አድርገውታል። አልበሽር እንዲታሰር አጠቃላይ የአልበሽር ሲስተም እንዲፈርስ አድርጓል። የኢትዮጵያ መንግስት ዓላማው ምን እንደሆነ ግልጽ አይደለም። እውነት ለመናገር መደመርና ብልጽግና ነው የሚል ነው። ብልጽግናው ለማን ነው ካልክ ለካድሬው። ካድሬው እንደፈለገ ይመነዝራል። በመኪናና በፎቅ ነው ውድድሩ እርስ በርስ። ህዝቡን ስታየው ህዝቡ ያሳዝናል። የተራበ ህዝብ እንደሆነ ፊቱን አይተህ ትረዳለህ። አሁን አንድ ሐኪም ወጥቶ እንደዚህ ሆኛለሁ ሲል እሱ ብቻ አይደለም፣ ሁሉም አንድ አይነት ናቸው። እንዲሁ ትረዳለህ ፊት አይተህ። ዓላማው ምን እንደሆነ ግልጽ አይደለም። ወይም መንገድ የሚሰራ ነገር አለ። የሚሰሩ ነገሮችን መሬት ላይ መልካም ናቸው እነሱ። ነገር ግን ከዚህ በፊት እንደተናገርኩት ፕራዮሪቲ ያስፈልገዋል። ህዝብ እየተራበ ይሄ በጣም በከፍተኛ ወጪ የሚገነባው ቤተመንግስት እኮ ለህዝብ ምንድን ነው? ለፐብሊክ ቤኔፊት ፐብሊክ ሰርቪስ ይሰጣል ህግ ቤተመንግስት። ያለን ቤተመንግስትስ አነሰ ወይ? አውቶሪታሪያን ሪጂምስ ቤተመንግስት ይሰራሉ። በነገር ላይ ወደ ስልጣን እንደመጡ ቤተመንግስት ነው የሚሰሩት። ብዙ ሀገር ላይ የሆነው ይሄ ነው። ዴር ኬርለስ፣ ምንም አይነት ስሜት አይሰማቸውም ለህዝቡ እየተራበ ላለው። የራሳቸውን ግን ማሳየት ይፈልጋሉ። ስለዚህ ዓላማው ምን እንደሆነ ግልጽ አይደለም። ሲጀመር ሮድማፕ የሌለው መንግስት ዓላማው ምንድን ነው? የት ነው የሚደርሰው ብለህ ታስባለህ? የለውም እኮ ሮድማፕ መንግስቱ። ሮድማፕ ብለህ ስትጠይቀው ያሾፋል፣ ሊትራሊ ያሾፋል፣ እንደ ዱርዬ የሚያሾፉ እና እጅግ ያሳዝናል። ይሄ በጣም አምሶሪ ስሜታዊ ስለሆንኩ ስለማቀው ነው እንደዚህ ስሜታዊ ሆኜ የምናገረው። እና አምሪሊ ሶሪ። ዶክተሮች ብቻ አይደሉም፣ መላው ሰራተኛ ደሞዝተኛ የሚባል ከፍተኛ ችግር ላይ ነው ያለው። መንግስት እያሾፈበት ነው ያለው። ለምን ዝም እንደሚል እጅግ ነው የሚያሳዝነው። የመንግስት ዓላማ ምን እንደሆነ ግልጽ አይደለም። በዚህ ማስራብ ቲፒኤልኤፍ ረጅም ዓመት ስልጣን ላይ ቆይታ ለትግራይ ይሄ ምንድን ነው የሆነ ሴፍቲኔት ፕሮግራም እስከ ቅርቡ ጊዜ ድረስ አለ። ቲፒኤልኤፍን የምታደርግበት ምክንያት ህዝቡን የቲፒኤልኤፍ ተለጣፊ
ሁልጊዜ ቲፒኤልኤፍ ላይ የሚለጠፍ ዲፔንደንት የሆነ ኮሚኒቲ ይፈጥረና ከዚህ በፊት የሚያራምዱትን ናሬቲቭ ዛሬ የሚያራምዳሉ። የትግራይ ህዝብና ቲፒኤልኤፍ አንድ ነው የሚል ህወሓትና የትግራይ ህዝብ በፍጹም ሊሆን የማይችል ፖለቲከኛ ዛሬ ይኖራል፣ ይጠፋል፣ ነገ ጊዜያዊ ነው። ህዝብ ግን ሁሌ ያለ ገብቶሃል። በፍጹም አንድ ሊሆን አይችልም። የትግራይን ህዝብ ለቲፒኤልኤፍ ቆጥሮ የሰጠ ቲፒኤልኤፍ ለትግራይ ህዝብ ብቸኛ ፓርቲ ነው ብሎ የሰጠ የለም። ግን ሪፕሬሲቭ ስለሆነች ቲፒኤልኤፍ በደንብ አርጋ ውስጥ ገብታለች። አንዱ ይሄ ነው፣ እርዳታ ገንዘብ ማለት ምንድነው? ይሄ ሴፍቲኔት ማለት ነው። አይ ቲንክ የተራበ ህዝብ ያን ያህል ጠንካራ የሆነ ተቃውሞ አያመጣም። ሰራተኛም ሲጠግብ ያው ብዙ አያምጽም የሚል የተሳሳተ ካልኩሌሽን ይኑር፣ ሌላ ነገር ይሁን ግልጽ አይደለም። እና በአጠቃላይ እዚህ ላይ ይሄን ማለት ፈልጋል። ምናልባት ቅድም ኤርትራ፣ ቲፒኤልኤፍ እና ሱዳን አሁን አጠቃላይ ሆርን ኦፍ አፍሪካ ሪጅን ተርቡለንት ነው። በረሃብ በችግር በጦርነት ያለ ሪጅን ነው። ብዙ ጊዜ ችግር ብዙ ጦርነት ያለበት ማለት ነው። ቲፒኤልኤፍ እና ኤርትራ አንድ ላይ ሆነው ጦርነት ይጀምራሉ። ቱ ቢ ኦነስት ጠንካራ የሆነ መንግስት ካለን ይሄ ጦርነት የሚፈጠር አይመስለኝም። ግብፅን ቢጨምሩ እንኳን ግብፅ ጦርነት አያዋጣትም። በግልጽ ቋንቋ በአጭር ለመናገር ምንም አይነት ጦርነት ለግብፅ አያዋጣም። ግብፅ ጦርነት ከፈተች ማለት ጠንካራ የሆነ መንግስት ካለ ውሃውን ዳይቨርት የምታደርግበት መንገድ ትፈልጋለህ። ከዛ ገንዘብ እያስከፈልክ ወደፊት የውሃ ጦርነት ነው አደገኛ ጦርነት የሚሆነው። ባይዘ ከፍተኛ የሆነ ስኬሲቲ ይመጣል። መያዣ ማድረግ ይቻላል። አመሰግናለሁ ቴዲ። ይሄ የመጨረሻው አሪፍ ሀሳብ ነው። ይሄ እዚህ ታፕታፕ የሚያደርገው ህዝብ እነዚህ ትሪቢተሪስ አሉ። እነዚህ ገባር ወንዞች አቅጣጫ ማስቀየር ነው። ቆፍር ተነስተ ከደቡብ አካባቢ ጊዳቦ ይነሳል። ሐዋሳም አማራ ክልልም እንደዚሁ አለ። ኤግዛክትሊ ምንጩ ባይታወቅም ብዙ ገባር ወንዞች አሉና አቅጣጫ አስቀይር። ምን ታደርጋለህ? ግብፅ እንደዚህ ኮረችን አይደለም እንዴ? አቅጣጫ እኛም እዛ ሐዋሳ አካባቢ ያለውን ጊዳቦ ወንዝን ወደ ሌላ እንዲሄድ እናደርጋለን። እሺ ታፕታፕ እያደረጋችሁ ሪኩዌስት የላካችሁ ሰዎች ቪዲዮ የምታበሩ መሆናችሁን እርግጠኛ ሆኑ። ከገባችሁ በኋላ አብራ አታብራ አታከራክሩን ለማለት ያለው። እሺ ቴንክ ዩ ሳም ሶራ አቤት አሉ ቴዲ። እሺ አሁን የተነሱ ሀሳቦች አሉ። አንዳንድ ሀሳቦች ለምሳሌ የሐኪሞቹ ጥያቄ ምናምን ተነስቷል። በቀደም ሚኒስትሯ የሰጠችው መግለጫ አለ። ምንም በቃ የተሸፋፈነና ቀጥተኛ ያልሆነ መልስ ነው የሰጠችው። ለምሳሌ መንግስት አቅሙ አይችልም ወይም ደሞዝ መጨመር አሁን የምንችልበት ሁኔታ ላይ አይደለም ብሎ ቀጥታ መናገር አንድ ነገር ነው። ያንን እንኳን አልተናገረችም። ሸፋፍና የሆነ ነገሮችን እንትን ብላ ነው ለማለፍ የሞከረችው። እንደዚህ አይነት ነገሮች ለምን በቸልተኝነት እንደሚያየው መንግስት አይገባኝም። እዚህ ጋር ትንሽ የኮሚኒኬሽን ችግር ወይም የውሳኔ ችግር ያለ ይመስለኛል ሳስበው ማለት ነው። ከዛ በፊት ማለት ነው ጀስት ዝም ብለህ እንደ መንግስት ደጋፊነት ሳይሆን እንደ መንግስት ደጋፊ መልስ እስኪ። ለምሳሌ አሁን የዶክተሮች ጥያቄ አሁን በዚህ ደረጃ ላይ ባለበት ከስሪላንካ ወይም ደግሞ ከዩኤኢ ባለሙያዎች አስመጥተህ ከ1000 በላይ ድሮኖችን አየር ላይ አሰማርተህ $250,000 በላይ ጀስት ለትሪት ብቻ ማውጣት ፌር ነው? ጀስት ፌርናስ ነው? አሁን ፌር እንደ ድንቅ ነገር በዜና ሊነገር የሚገባ ነገር ነው ወይስ የሚያሸማቀቅ ነገር ነው? ያው እንደዚህ ብሎ መውሰድ ከባድ ነው ቴዲ። ለምሳሌ አሁን ያኛውን $200,000 $500,000 ምናምን ኤአይ ኢንስቲትዩት እና ኢንሳ የራሳቸው በጀት አላቸው፣ የራሳቸው ተልዕኮ አላቸው፣ የራሳቸው ራዕይ አላቸው፣ የራሳቸው አስተዳደር አላቸው። ያንን ነገር ለማስፈጸም ያንን ፕሮጀክት ሊነድፉ ይችላሉ። ያ የራሳቸው የአንዱ ተቋም ስራ ነው። ጥያቄው መሆን ያለበት በጀቱ ለምሳሌ ሌላ ፕሮጀክት ታጥፎ ወደዚህኛው የሄደ ከሆነ ያለ አግባብ ከተደረገ ምናምን ነው። እንደገና ሁለተኛ የነዚህ ተቋማት ስራ ለምሳሌ የኤአይ ኢንስቲትዩቱ ስራ ለምሳሌ አዌርነስ መፍጠር ሊሆን ይችላል። ለህዝቡ የድሮንና የኤአይን ጥቅም ለማሳየት ምናምን የተለያዩ ነገሮችን መስራት ሊሆን ይችላል። አንዱ ተልዕኮ ማለት ነው ድርጅቱ እኮ በጀት አለው አይደል? ኤአይ ኢንስቲትዩት ኢንሳ በጀት አላቸው አይደል? ከበጀታቸው ውጪ ወጥተው አይደለም ያንን ነገር ያደርጉት። ዋናው ፖይንት ማለት ነው ሁሉም ሚኒስቴር መስሪያ ቤቶች በበጀቶቻቸው በአግባቡ መጠቀም አለባቸው የለባቸውም ሌላ ክርክር ሆኖ እንዳለ ማለት ነው። እንደዛ ነው እንጂ አሁን ከዚህ ጋር ሁለተኛ ደረጃ ደግሞ $500,000 ብቻ ነው እንዴ የዶክተሮች ወይ የመንግስት ሰራተኞች ደሞዝ? አይደለም አይደል? ዋን ታይም አይደለም የሚከፈለው እኮ ደሞዝ የሚቀጥል ነው። አናዘር በጀት ነው እንጂ
ከሆነ መስሪያ ቤት ላይ ቀንሰ የምታደርገው ነገር አይደለም ደሞዝ ማለት ነው። ለዚህ ነው ደሞዝ ዘላቂ መፍትሄ የሚያስፈልገው ማለት ነው። ለምሳሌ ካሏቸው ጥያቄዎች መካከል አሁን ብዙ ጥያቄዎችን ያነሱታል። የሕክምና ሰዎች ያነሷቸው ጥያቄዎች አሉ። ከነዚህ መካከል ዛሬ ራሱ ያወጡት ወደ 4 ነው። ማህበራችን እንደ ወትሮ ችግሮችን ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ከባለድርሻ አካላት ጋር የሚያደርጓቸው ጥረቶች ከዚህ ቀደም ሲያደርገው እንደነበረ ይቀጥላል። ሐኪሞች የሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ አንዱ ነው። ኦኬ፣ የስራ ቦታ ደህንነት፣ ኢንሹራንስ። አሁን በዛ ገንዘብ ቢያንስ እኔ እንደውም እንደሰማሁት ከሆነ ውሸት ከሆነ ታረማለሁ። ዶክተሮቹ ግን አብዛኞቹ ሲነግሩኝ ቢታመሙ ከፍለው ነው የሚታከሙት። እዛው የሚሰሩት አይ ነው አውቃለሁ። ቢያንስ ይህን ከቨር ማድረግ ትችላለህ። አሁን የጥቅማ ጥቅም፣ የስራ ቦታ ደህንነት፣ ይህንን ቢያንስ ማሟላት እንዴት ይከብዳል? ቢያንስ አንድ የሕክምና ባለሙያ እያከመ ራሱን እንደ ሻማ ቀልጦ እያገለገለ ያለን ባለሙያ ወይም ደግሞ ፕሮፌሽናል ሰው እንዴት ነው ቢያንስ ሲታከም በሚሰራበት መስሪያ ቤት እንኳን እንዲታከም አታደርገው? ይህ እኮ ትክክለኛ ጥያቄው ላይ እኮ መሰረታዊነት እኮ ችግር የለበትም። ልክ ነው። ኢንሹራንስ ያስፈልጋቸዋል፣ ራሳቸው መታከም አለባቸው በመንግስት። አሁን እሷ ሚኒስትሯ ምስተወራ ሰምታት ከሆነ መንግስት ይህንን ነገር ለማድረግ ወስኗል ብላለች። ለምሳሌ አንዱ የሪፎርሙ አካል ነው ማለት ወጪያቸው ተሸፍኖ ሐኪሞች እንዲታከሙ በመንግስት ወጪ ምናምን የሚል ነገር አንስታለች። ጀስት ኖርማሊ ከአሁን እኮ 15% ይሆናል ምናምን ነገር ስትል ነበር በጀቱ ከአጠቃላይ ከመንግስት በጀት። ያም የሆነው እንግዲህ ኦልሞስት ሰኔ 30 ነው፣ ሐምሌ 1 ላይ ይጀምራል እኮ ይሄ 1 ወር ማለት ነው። ኖርማሊ ለውጡ እንግዲህ እውነተኛ ነው ትክክለኛ 15% ይሆናል የጤና በጀት ምናምን የሚለው ነገር ልክ ነው። ግን አሁን ለምሳሌ አሁን ይህንን ነገር ለማድረግ እኮ ለምሳሌ ሕክምና ያልከው እኮ ኢንሹራንስ ለማድረግ ራሱ እኮ $500,000 አንዴ ከፍለህ እኮ አይደለም የሚቀረው፣ የሚቀጥለው ዓመትም እኮ ይመጣል ይሄ ነገር። ለዚህ ነው ዘላቂና ረዥም ጊዜ መፍትሄ የሚያስፈልገው። ባለፈው እንዳልኩ ነው። ለምሳሌ የክልል መስተዳደሮች መሬት እንዲያዘጋጁላቸውና ባንኮች ረዥም ጊዜ ብድር አመቻችተውላቸው መሬት እንዲያገኙ ቤት እንዲሰሩ መደረግ አለበት። አንደኛውና መሰረታዊ ነገር ለምሳሌ ከደሞዛቸው 30% የቤት ኪራይ ስለሚወስድባቸው ይህንን ችግር ነው መፍታት ቅድሚያ መንግስት አለበት።